ደቂቃውን አድርጊልኝ እንትን እንዳይሆን ፌር እንዲሆን። ሊዘጋ ፐዝል መቶ ስለነበረ ነው። እሺ ችግር የለም። ያንተ ነው ማና? የኔ ተራ ነው። አንድ ደቂቃ አድርጊልኝ። እየተጎዳው ነው እኔ ግን ትላለህ። እሺ ችግር የለም። አንድ ደቂቃ አስቀምጪልኝ። እሺ አሁንም በነገራችን ላይ አንድ ደቂቃ ወስደ ምን እንደሆነ አልነገርክንም። ይሄ ኢንቱ ክራይስት መጠመቅ ምን ማለት እንደሆነ ያስቀመጥከው ሀሳብ የለም። እኔ እኮ በቤተ ክርስቲያንም ታሪክ በፕሮቴስታንትም ስኮላሮች በቤተ ክርስቲያን አባቶች ጥምቀት የተባለው የውሃ ጥምቀት ነው እያልኩኝ ነው። አንተ ግን ምን እንደሆነ አልነገርከንም ነው። ምንድን ነው ይሄ ኢንቱ ክራይስት ያልከን? ቁጥር 3 ላይ እና ቁጥር 4 ላይ ተለያይቷል ብለህ ያስቀመጥከው ቁጥር 4 ላይ ጥምቀት ነው፣ ቁጥር 3 ላይ ግን ኢንቱ በኢየሱስ መጠመቅ ነው ብለህ ዲፌንድ እያደረግከው ያለው ኮንሰፕት ምን ማለት ነው? እስቲ እሱ ራሱ ምን ማለት ነው? በኢየሱስ መጠመቅ ምን ማለት ነው? ወደ አካሉ መግባት ምን ማለት ነው የሚለውን ሀሳብ አላብራራህም ማለት ነው። በነገራችን ላይ እኔ ቁጥር 3ን ብቻ ያስቀመጡ ቤተክርስቲያን አባቶች እዚህ ጎኔም አለ። ተርቱሊያንም ቢሆን አሁን አነብልሃለሁ በኋላ ካስፈለገ፣ አምብሮሲያስተር የሚያስቀምጡት የውሃ ጥምቀት መሆኑን ነው። እንዳንተ ግን ያለ እስካሁን ድረስ አላገኘውም ለማለት ነው። ጨርሻለሁ። እሺ እንደ ቅድሞ ዞር አልትመጣ ነው። እሺ አንድ ደቂቃ አስቀምጭልኝ። አንድ ደቂቃው እስኪመጣ እየጠበቁ ነው። እሺ አማኒ አልተረጎምክልንም ትላለህ። ምናልባት ለ20 ጊዜ ነው የምተረጉመው አሁን እንዴ? 3 ላይ ተረጉም ብለህኝ ከአንተ ጋር እንኳን ከጀመርን በኋላ 2 እኮ ነው የተረጎምኩት እንዴ። በክርስቶስ ውስጥ መጠመቅ ማለት በሞቱ መጠመቅ ማለት በክርስቶስ ከኢየሱስ ክርስቶስ ጋር አንድ መሆን ወደሱ መምጣት ማለት ነው። ኦኬ በሱ ማመን ማለት ነው። በሞቱ ማመን ማለት ነው እያልኩ በተደጋጋሚ ተናገርኩኝ። አሁን አልተረጎምክም ትለኛለህ። አይ ዶንት ኖ። ሁለተኛ እኔ እናንተ ያልተግባባ ነው እኮ በፍቺው በትርጉም እኮ አይደለም፣ በራሱ በሪትን ዶክመንቱ ራሱ አልተግባባንም እያልኩ እኮ ነው የተጻፈው። አሁን ኢንቱ ሂዝ ዴዝ የሚለው ትርጉም ራሱ አላግባባንም። እንግሊዝኛው ምንድን ነው ስላችሁ እንትን የሚለውን ቦታ ላይ እንደዚህ ተጽፏል ትላላችሁ። ተጽፏል ሳይሆን እንግሊዝኛ አንድ ሰው ይግባ እንዴ እንግሊዝኛ የሚዳኘን ሰው አስተማሪ ወይ ዋሪቨር እንግሊዝኛው ምንድን ነው የሚለው ገና አልተግባባንም እኮ ከእናንተ ጋር። እሺ ደቂቃ እሺ የተለያየ ነው በትርጓሜ ነው ያልከኝ ነው። በትርጓሜ አይደለም የተለያየ ነው። ምክንያቱም አማርኛው አይ ቲንክ አላስማማንም ብለህ ወደ እንግሊዝኛው ሄደሃል። እሺ እኔ እኮ እንግሊዝኛውን አንተ ያመጣውን ትርጉም ይዤ ኢንቱ ክራይስት ማለት ምን ማለት ነው ስለ አሁን መጨረሻ ላይ የተናገርከው ነገር አለ። ማመን ማለት ነው፣ ወደ ኢየሱስ መምጣት ማለት ነው ብለሃል። ለዚህ ማስረጃ ምንድን ነው? እንደዛ ብሎ የተረጎመ የፕሮቴስታንት ስኮላር የቤተክርስቲያን አባት ከአንተ ውጪ እንደዚህ ብሎ ይህንን ሀሳብ የተረዳ እስካሁን ድረስ አለ ወይ? አዲሱ መደበኛ ትርጉምም ቢሆን አንተ የምትለውን ሀሳብ እየደገፈ አይደለም። ስለዚህ አንተ ያመጣውን ሀሳብ የአንተ ሀሳብ ብቻ ሆኖ ነው የሚቀረው እንጂ እኛ የመቀበል ግዴታ አይኖርብንም ማለት ነው። በነገራችን ላይ መጠመቅ ተብሎ ማመን ተብሎ እንዴት ይፈታል? ማመን ከሆነ ማመን ነው፣ መጠመቅ ከሆነ መጠመቅ ነው እንጂ መጽሐፍ ቅዱስ እነዚህን ሁለት ቃላቶች ኮንፍሊክት አድርጎ አይናገርም፣ ሊናገርም አይችልም። ስለዚህ አሁንም በርደን ኦፍ ፕሩፍ አንተ ያመጣኸው ቁጥር 3 ላይ ለአንተ ምንድነው ዋቢ ማስረጃ ትርጉም እያልከኝ ስለሆነ ማለት ነው። ጨርሻለሁ። እሺ አንድ ደቂቃ የኔንም ሮሃ ማስችኝና አማንዬ እኔ ትርጉም አመጣው። አንተ በክርስቶስ ውስጥ መጠመቅ ማለትም በእንግሊዝኛ ኦኬ ባፕታይዝድ ኢንቱ ክራይስት ጂሰስ የሚለው ምን ማለት ነው? እንግሊዝኛውን በቀጥታ ራሱ አሁን የተናገርኩትን የመጽሐፉን አንብበውና ከዛ በኋላ ምን ማለት እንደሆነ ትርጉም ስጠን። እኔ ተረጎምኩ አይደል? ኦኬ ትክክል አይደለም። ወረባው ዩ አንተ ምንድን ነው የምታስበው? ክፍሉ ላይ አማርኛው እንዲህ ብሎ ፈቶታል ብለኝ የአማርኛውን እንትን እንዳታመጣ። እሱ ላይ ቅድም አይተነዋል። አሁን ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ኢንቱ ሂዝ ዴዝ ማለት እንግሊዝኛው ምን ማለት ነው? እንግሊዝኛውን ፍቱ ወይ አንድ እንግሊዝኛ አስተማሪ ይምጣ። ምን ማለት ነው? ማትፈቱ ከሆነ ወይ እንግሊዝኛው ተሳስተዋል መጽሐፍ ቅዱስ በሉ፣ እንግሊዝኛው ጽሁፍ ስህተት አለው በሉ። አይ ጽሁፍ ከሌለው ደግሞ እሱ ምን ማለት እንደሆነ ተርጉሙት። እንዴ ግልጽ አይደለም እንዴ አማርኛ ይኔ?
እሺ ቶሎ እናፍተ ነው። ያንተን ማስረጃ ስጠይቅ ማስረጃዎቹን አላቀረብካቸውም። አዙረህ እኔን የጠየቀኝ እኔማ አልኩኝ እኮ ይሄኛው ክፍል ባፕታይዝድ ኢንቱ ክራይስት ጂሰስ ማለት በውሃ መተጠምቆ ወደ ከክርስቶስ ኢየሱስ ጋር አንድ አካል መሆን ነው የሚያወራው ክፍሉ። ቁጥር 3ም ቁጥር 4 ይህንን ማናለ አምብሮሲያስተር ተርቱሊያን ይህንን ሀሳብ ያስቀምጣሉ። አዲሱ መደበኛ ትርጉምም የፕሮቴስታንቱ አዲሱ መደበኛ ትርጉምም ክርስቲያኖች ወዲያው ይጠመቁ ስለነበር ይህንን ክፍል ነው የሚያነሳው ብሎ እዚሁ መደበኛ ትርጉሙን ማስረጃ ላይ ያስቀምጣል። ስለዚህ በርደን ኦፍ ፕሩፍ አሁንም አንተ ለተናገርከው ነገር የኔ ስህተት እነዚህ ሁሉ ተሳስተዋል ቢል አዲሱ መደበኛ ትርጉም ተሳስቶ የቤተክርስቲያን አባቶች ተሳስቶ ሁሉም ተሳስቶ ከሆነ ለአንተ ግን አሁን ላስቀመጥከው ማስረጃ ብለህ ላመጣኸው ምንድን ነው? አንድ እንኳን ማስረጃ አልሰጠህንም እኮ እያለን እኮ ነው። በግሪኩም በነገራችን ላይ ኢንቱ ማለት ኤይስ የሚለው ቃል ቅድም ብዬ አስቀምጫለሁ ወደ ክርስቶስ መጠመቅ ነው። ባፕታይዝ ማለት በውሃ መዘፈቅ መነከር ነው። ጨርሻለሁ። እሺ ትልቁ ላይ ብታደርገኝ ደስ ይለኛል። እሺ አማም በተደጋጋሚ የቸርች አባቶች እንደዚህ ፈተውታል፣ ኮሜንተሪው እንደዚህ ፈተውታል። አልፈልግም እሱን። ይሄ ምን ማለት ነው? ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው? እንዲህ ማለት እንዲፈተውታል አይደለም። እንግሊዘኛ እንግሊሽ ክላስ ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው? ባፕታይዝድ ኢንቱ ሂዝ ዴዝ ማለት ምን ማለት ነው? ይሄን ፍታው ነው። እኔ አባቶች ይሄንን ማለት እንዲፈተውታል አይደለም። እንደገና ደግሞ አማርኛውንም ይሄንን አይደለም የፈለኩት እኔ አይ ከሞቱ ጋር እንድንሆን ዘንድ የተጠመቀን ማለት ነው። እሱን አይደለም የፈለኩት። አልፈለኩም እኔ አልጠየኩም። እኔ የጠየኩት አንድ ጥያቄ ነው። ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው? ባፕታይዝድ ኢንቱ ሂዝ ዴዝ ማለት ምን ማለት ነው? እንግሊዝኛውን የጠየኩት ፍቺው መጀመሪያ እዚህ ላይ እንግባባ። ከዛ እንዴት ተረጎሙት? እኔ ማናቸውም ተሳስተዋል አላልኩም እስካሁን። እናንተ ናችሁ የምትሉት። ይሄንን ተርጉም መጀመሪያ። ደቂቃ እንዳታስጀምሩብኝ። እሺ ትልቁ ላይ ብታደርግኝ ይህን ጨርስና አማን። ከዛ በኋላ ማጠቃለያ የምትሰጡ ከሆነ ማጠቃለያ ሰጥታችሁ ወደ ቀጣይ እንለፍ። ዝም ብሎ እንደዚሁ ምልልስ ብቻ እንዳይሆን። እሺ ቆይኝ አንዴ ካሜራውን እንትን እያደረኩት ነው። እንግሊዘኛው ምናምን ምንድን ነው ስላለኝ በቻት ጂፒቲ ላድርግለት ለኤፍቢ እንዲረዳው። ዋት ዳዝ ባፕታይዝ ኢንቱ ክራይስት ሚን ኢን እንግሊሽ ብዬ ጠየቁት ቻት ጂፒቲ እና እንግሊዘኛው ለእንግሊዘኛ እንዲፈታለን ማለት ነው። እንግሊዘኛው እያጣላን ስለሆነ ኢን ፕሌን እንግሊሽ ይላል። በቀጥታ እንግሊዘኛ ባፕታይዝድ ኢንቱ ክራይስት ሚንስ ቱ ቢ ጆይንድ ቱ ዩናይትድ ዊዝ ኦር ብሮት ክሎዝ ሪሌሽንሺፕ ዊዝ ክራይስት ትሩ ባፕቲዝም፣ በጥምቀት ወደ ኢየሱስ ክርስቶስ መምጣት ነው፣ ዩናይትድ መሆን ነው ይላል። እንግሊዘኛውን ወደ እንግሊዘኛ የሚፈታው እንግዲህ ዲክሽነሪ ነው። እንግዲህ ዲክሽነሪ ፈቶታል። አሁን ግን ቅድም እንደነበር ያልከን አንተ እንዳንረሳው እምነት ነው ወደ ኢየሱስ መጠጋት ነው ብለህን ነበር እና ለዚህኛው ማስረጃ አሁንም አላመጣህም። አሁን የታለ ባህረ ማስረጃው? ይኸው እንግሊዘኛው ራሱ የሚፈታው ለዛ ነው። አማርኛው ተርጓሚ ቅድምም ሲነገር ነበር። አማርኛውም የተረጎሙት ተርጓሚዎቹ እግዚአብሔር ስጣቸው በጣም ጥሩ አድርገው ትራንስሌት ያደረጉት ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ብለው ነው የሚፈቱት። አልተሳሳቱም። ተሳስተዋል ግን የምትል ከሆነ አንደኛው ከሌክሲኮን ከግሪክም ሄደ ማስረጃ መምጣት የነበረብህ ስቲል በርደን ኦፍ ፕሩፍ አንተ ላይ ነው እንጂ የሚሆነው እኛ አሜን ብሎ እኛ እንደዚህ የተረጎምነው ሰዎች ላይ ሊሆን አይችልም ማለት ነው። ጨርሻለሁ። አሁን ማጠቃለያ መስጠት ይሻላል ማጠቃለያ መሰለኝ። ስጡ። በቃ አሁን ይበቃል ጋይስ። ከታላቅ ይቅርታ ጋር ደቂቃ ውሰዱና ሁለታችሁም ማጠቃለያ ስጡ። ከዛን ወደ የተወሰነ ቀለል ወዳለ ትምህርት ደግሞ እንለፍ እዚህ ጉዳይ ላይ እና ተያያዥ ጉዳዮች ላይ። እያወራህ ከሆነ ሚዩት ደቂቃ እየሄደ ከመጀመሪያ አስጀምሪለት። እያወራህ ከሆነ ሚዩት ስለሆነ ኧረ መዓት ነገር ነው ሳወራ የነበረው። እሺ ከመጀመሪያው አድርግልኝ አማን። አሁን ቻት ጂፒቲዋን አውጣት ራሱ አሁን የከፈትከውን ማለት ነው። አይ እኔ ለአንተ ማስረጃ እኔ አላወጣም፣ አንተ ነው ማስረጃ። ኧረ እባክህ እሺ፣ ቤግ አውጣ ቻት ጂፒቲ። እኔ ኮኔክሽን ስላልተገኘ አይዊሽ እኔ ያገናኝቼ ባወራ
ምን አሁን ራሱ ደግሜ ሳነበው ይቀየራል እንዴ ኤፋ? እሺ፣ አይ በቃ ተው። ራስን እኮ የሚጠልዝ ነገር ነው ይዘህ የመጣው አሁን ራሱ ትርጉም ብለህ ማለት ነው። ግን እሺ እሺ እሺ፣ ቆይ፣ ቀጥል። ኧረ ቆይ እኔ ትፈልጓለሁ ነው እኔ ራሚ በቃ አጥፊው እኔ አማን አሁን ያነሳውን ራሱን እንትን ለው ነበር ቻትጂቢቲ ላይ ከፈተውን ነበር እንትን ምለው ማለት ነው። ራሱን የሚመታ ነገር ይዞ ስለመጣ በቃ ትቼዋለሁ እኔ አጥፊው። እና ማጠቃለያ የምትሰጥ ከሆነ ማጠቃለያ ልስጥ። ነው ማሪያውን እንዲሰጥሽ ኤፍሬም ስጡና ሁለታችሁም ስጡና በቃ እዚህ ላይ እንትን ብለው ተመሳይ ነገር ነው። አይ ኤፍሬም ነው ስለሚሰጠው ኤፍሬም ነው የሚቀድመው። አሁን እንዳይደግም አንተን የምትቀድመው አማን። አረ ደቂቃህን እኮ አልተጠቀምክም። ለዛ ነው እየመለስኩልህ ያለሁት ለአንተ። ችግር የለውም ችግር የለውም። ማጠቃለያ ስጥ አንተ አማንዬ። እሺ እሺ፣ አስጀምርልኝ። ከመጀመሪያው ነዋሚ ሶሪ፣ ከመጀመሪያው አድርጊልኝ። እንግዲህ 30 ሰከንዴን ኤፍሬም በላው ትላለህ። እንዴት ነው ይሄ ነገር? ቅድም ቆሞ ነበር እኮ ችግር። እሺ እሺ፣ ቴንክ ዩ። እሺ ሰዓቱ ሲጀምር እጀምራለሁ ብዬ ነው ማጠቃለያ ለመስጠት። እሺ የሮሜ ምዕራፍ 6 ቁጥር 3 ሀሳብ ኢንቱ ክራይስት ዌር ባፕታይዝድ ኢንቱ ክራይስት ማለት ወደ ክርስቶስ ህብረት በጥምቀት መተናል፣ ሁላችን ተጠምቀናል የሚል ሀሳብ ነው የሚናገረው። ለዚህ ማስረጃ አድርጌ ያስቀመጥኩት አንደኛ ራሱ አዲሱ መደበኛ ትርጉም ከነ ማብራሪያው ጥምቀት ብሎ ስለሚፈታው የውሃ ጥምቀት መሆኑ ግልጽ ነው። የቤተ ክርስቲያን አባቶችም ተርቱሊያንም አምብሮሲያስተርም እዚህ ክፍል ላይ ሄዶ መመልከት ይቻላል። እነሱም ይህንን ክፍል ስለ ውሃ ጥምቀት ብለው ነው የሚያስቀምጡት። አይ እንግሊዝኛው ከሆነ ወርዱ ነው ብሎ ሲናገር ነበር። እሺ በቻት ጂቢቲ ደግሞ እንግሊዝኛውን ወደ እንግሊዝኛውን ቀይር ብለን ደግሞ ስንቀይረው እርሱም ዩናይትድ ኢንቱ ክራይስት ትሩ ባፕቲዝም በጥምቀት ወደ ኢየሱስ ክርስቶስ መጠመር ወይ ደግሞ አንድ አካል መሆን ነው ብሎ ነው የሚያስቀምጠው። ስለዚህ አሁንም ያልገባኝ ነገር እምነት የሚለውን ማስረጃ፣ እነዚህ ነገሮች ማስረጃ አልቀረቡበትም። ጨርሻለሁ እኔ። መልካም እሺ፣ እናመሰግናለን ሁለታችሁንም። ውይይቱ እንደዚህ ካለቀ እናንተ ነገርየው ላይ በቃ የራሳችን እኔ አላጠቃለልኩም። አንተ ገና ነህ እንዴ? እሺ ወንድሜ፣ እሺ ቀጥል። በጣም ይቅርታ አስጀምሪለት። እንደውም ይህን ልተውና እኔ እንትን ካልኩ አይቀር እንደውም ማጠቃለያ እንደዚህ ውስጥ ከሱ ውጭ ማለት ነው ከዚህ ስለተመላለስኩበት ማለት ነው። አኬ ሶሪ፣ እኔ አኬን ነው ይቅርታ መጠየቅ የምፈልገው ማለት ነው። ቅድም ያልሆነ ነገር ስለተናገርኩ አም ሶሪ፣ በጣም ትክክል አልነበርኩም። ያው አንተም የመጣህበት እንትን አታኪኝ እንትን ስለነበር ተናድጄ ነው እንደዚያ ያልኩ። አም ሶሪ፣ በጣም መወድህ፣ በጣም ሪስፔክት ማድረግ ኦነስትሊ ስፒኪንግ እዚህ ፕላትፎርም ላይ እንኳን ተወና ለሌለውም እኔ ራሴ እንድጎብዝ በጣም ኮምፒት እንዳረግ እንዳነብ ምናምን ከረዱኝ ሰዎች አይ ቲንክ እንደውም ብቸኛ ዋነኛ ሳይሆን እንደውም ብቸኛም ሰው ነህ እና በጣም ሪስፔክት አለኝ። እንደዛ እንትን ስል ዲስሪስፔክት እያረኩ አይደለም እንደዛ እና ሶሪ ቅድም ለተናገርኩት ንግግር ማለት ነው ይቅርታ ለማለት ነው። ምንም አይደል ኤፍሬም፣ ያጋጥማል ውይይት ላይ። እኔ ምናልባት ብዙ ርቀት ሄጄ ከሆነ ሶሪ። እሺ ቀጥል። እንትን ደቂቃውን እንደ አዲስ አድርጌለትና ይቀጥል። አይ በቃ ደቂቃ እኔ እንትን ማለት በዚህ ጉዳይ ላይ እንትን ማለት ብዙ ረጅም ስላወራው ምንም ችግር የለውም። በጣም ቅር እያለኝ ስለነበር ነው ቅድም እንትን ያልኩ ነገር ማለት ነው። እንደዛ ማለት አልነበረብኝም፣ ግን በቃ ሶሪ እንዳልኩ ኦነስት ሆኜ ነው የምናገረው። አምኖት ላይ በጣም ሪስፔክት ማድረግን በጣም እንዳልኩ እንዳነብ እንትን እንድል ምናምን ውስጥ የምትከተኝ ሰው አንተ ነህ ከመጀመሪያ ጀምሮ ማለት ነው፣ ዴይ ዋን ጀምሮ እና በጣም ያነበብክ ሰውነ የምትናገረውን የምታውቅ ሰውነ ምናምን በጣም ሪስፔክት አለኝ። እናንተ ደግሞ ብዙም ደግሞ የተማርኩት አለ ከአንተ ኦነስት ለመሆን ማለት ነው። መማርም ሰው ነኝ እና
አም ሶሪ ለቅድሙ ከመስመር ላለፈው ንግግሬ። በቃ ይህም ብቻ ብዬ ነው ዘጋው። እሺ ወንድሜ እግዚአብሔር ያክብርልን፣ እናመሰግናለን በጣም ምንም አይደለ። በዛ ደረጃ እንኳን እንትን ያናሉ ብዙም እንትን አላልክም፣ ኖርማል ነው። ያው እንግዲህ እንዳልኩት ነው። ምናልባት የተወሰነ እንትን ያልኩት ነገር ካለ ሶሪ ብያለሁ። ቴንክ ዩ ጥሩ አፕሮች ነው፣ በጣም ደስ ይላል። ጌታ ያክብርልን። እሺ ሶ ርዕሰ ጉዳዩ ላይ የምትሄዱበት ከሆነ ሄዱበት። ጥያቄ እኔ ለፌ ማለት ነው አኬዋ ወይ ሁለት ደቂቃ ቢሰጡኝ ሪፍሌክት ማድረግ ፈልግ። ጥያቄ አለን እኛ እዚህ ቁጭ ብለናል እና ግራ ስለገባኝ ጥያቄ በጠይቅ ደስ ኦልሞስት እኔ ከኦልሞስት ወደ 2 ሰዓት ያህል እኔ ከአንተ በፊት 11 ሰዓት ነው የመጣሁት እዚህ ጋር ማለት ነው። እየተወያየህ ነበር፣ አንተ እያወራህ ነበር። አንዴ 11 ሰዓት ነው የመጣሁት። አንተ ሌላ ጥያቄ እናንተ ምን መከራከር አያስፈልገንም። ሌላ ጥያቄ መቀጠል ከፈለክ ሌላ ጥያቄ ነው ያለ። እኔ ግን በዚህ በሮሜ 6 ላይ ጥያቄ አለ። ቀጥል መቀጠል ከፈለክ ቀጥል። ግን እንዳለው እዚህ ሮሜ 6 ላይ አኬዋ ሮሜ 6 ላይ አሜን አለሽ አይደለ? አኬም ዳጊ ፍልክስ ሆነ እንደ አንዴ ታረጋ። ኧረ እባክህ እንደው በመታመኑ በክርስቶስ ለምን አማንም ከኔ በኋላ ነው የመጡት አይደል? ስለዚህ እኮ ርዕሱ ሽፍታሩ ነው። እስካሁን ርዕሱ አልተቀየረም። ጥምቀት ላይ ነን። ጥምቀት ላይ ሌላ ርዕስ ስንገባ አንተ ትቀጥላለህ። አንተ ሀሳብ ገብቶኛል። ደሜና ዳጊ አንድ ጊዜ ቆይ እባካችሁ፣ እንደዚህ አናደርግ። አሁን ጥሩ እየተወያየን ጥሩ መንፈስ እየሄድን ነው ያለ ነው እና ጥሩ ሽፍት ሊያደርገው ስለሆነ እኮ ነው። ይኸውልህ አማኒ አሁን ሌላ ርዕስ ሽፍት ሊያደርግ ነው። እኔ ደግሞ እዚህ ሮሜ 6 ላይ ያልገባኝ ነገር ተረድቻችኋለሁ ሁለታችሁ። ደሜ ሀሳብ ሮሜ 6 ላይ ነው። እሺ ዳጊ ሮሜ 6 ላይ ነው ሀሳብህ። ቴንክ ዩ ዳጊ አለህ? ዳጊ ያው እየጠየቀ ነው። ዳጊ መልስልታ እሰማለሁ። እሺ አሁን መታል ሮሜ 6 ላይ ሀሳብ አለ? አይ እኔ ጥያቄ ነው ያለኝ። ሮሜ 6 ላይ ነው። አማን አንድ ጊዜ ተረጋጋ። ከኔ በኋላ መተህ ቤቱን ማኔጅ እያደረግክ ነው። በመጀመሪያ ነገር አንተ ጭራሽ ሮሜ 6 ላይ ትክክለኛ ጥያቄ ነው የጠየቀ። አሁን ሀሳብ እያወራን ነው እና ምንጫጫቱ ለምን አስፈለገ? ሰው ታግሶ ሲጠብቃችሁ ሪስፔክት አድርጉ። ኧረ እባካችሁ ሮሜ 6 ላይ ነው ወይ ነው አይደለም በለኝና ትቀጥላለህ እኮ። ለምን ትጠይቀኝ? ከኔ በኋላ ነው የመጣው። ሪስፔክት ብታደርገኝ ኖሮ መጠየቅ ሳይሆን ያለብህ ይቅርታ ከአንተ በኋላ ስለገባሁ በለኝ። አሁንም እንድጠብቅህ የምትፈልግ ከሆነ ቤቱ ማነገር አስፈቀደ። ቤቱ እየዳኘ ነው። ይቅርታ መጠየቅ እየዳኘ ነው። እንደዚህ አይነት ጭቅጭቅ እንዳይኖር በቃ እንትን ታረጋችኋለሁ ወይ? ቆይ ያው ጋይስ አይኖር ያ ሳይሆን እንዴት አደራችሁ? ይመስገን። ሁላችሁን ሰላም ብያለሁ። ቅደም ተከተል ይኑረው። አንዳንዴ በታች የሚታዘበን ህዝብ የሚያደምጠንም ብዙ ሰው ስላለ ጎናችሁ ላይ የሚያለን ሰዎች ስላለን ሰዓታችሁ እንዳንወስድባችሁ እኛም ደግሞ ገላገልን ብለን፣ ስለዚህ ወደ ነበረው ሀሳብ ግቡ። ሮሜ 6 ላይ ጥያቄ ያላችሁ ሰዎች ጥያቄያችሁን አንሱና ማብራሪያ ሰጠን። ከዚያ ደግሞ ሰዓቱ ሰፊ ስለሆነ ለሁላችንም ሊደርሰን ይችላል። 1 ደቂቃ 2 ደቂቃ ሀሳብ እንሰጣለን እንደየአስፈላጊነቱ። ስለዚህ መምህር በረከትም አሉ፣ እነ ወንድማችን ያሬዶ እና አክሊል፣ ሌሎቻችሁም ወንድሞቻችን ስላላችሁ ቅደም ተከተሉን ጠብቆ ይቀጥል። አሁን ሮሜ 6 ላይ ጥያቄ ያለው ሰው ይቀጥል። አማን ጥሩ መረዳት አለህ፣ ፕሮግራሙን ምራ። ወንድማችን ዳጊ ደግሞ ምንም ችግር የለውም። በኋላ መጣ በፊት መጣ፣ የምናወራው ስለ አንድ ኢየሱስ ክርስቶስ ነው፣ የምንነጋገረው ስለ እውነት ስለሆነ ምንም ቀድመኛል ተከትለኛል የሚል ልካዊ ሀሳቦች አይኖሩ። ግድ የለም ይደርሰናል። ለሁላችንም 2000 ሰውም እየታዘበን ስለሆነ እሱን መሰረታዊ ሀሳቡን ይዘን እንቀጥል ለማለት ነው። አሁን አማን ቤቱን። እሺ መምህር ኤፍሬም አመሰግናለሁ ስለ አስተያየቶት፣ በጣም አመሰግናለሁ። በእያንዳንድ ሰዓቱ 1 ደቂቃ እንኳን ልናገር። ይሄ ፌር አይደለም ማለት ሰውን እንደ ሰው ማክበር ጥሩ ስለሆነ ማለት ነው። በየአንዳንድ ሰዓቱ 1 ደቂቃ እንኳን ሰውየው ለመናገር ይፈቀድለት። እርሱ አሁን ለምሳሌ ከገቡ ብዙ ደቂቃዎች አልሞላው ጀምረው መናገር ከፈልገህ ከሆነ አታቋርጠኝ። ወይ ስጨርስ አውራ ወይ ቀድመህ አውራ። በጥምቀት ጀምሮ ቤቱን አትረብሽ። ከሆነ የምታወራው ዝም እላለሁ። ጥምቀት የምታወራ ከሆነ ስለ ጥምቀት የምታወራ ከሆነ ዝም እላለሁ። ያው ቀጥይ ዳጊ። እንትን ነው አሁን ለምሳሌ ስለ ጥምቀት ነው ሁሉም ሰው እዚህ ጋር እያወራን እየተማርን ያለ ነው እና እኔም ዝም ያልኩ ገብቶኛል እየጠበቅከ እንደሆነ ስለ ስዕላት ለማውራት ግን
ይሄ ነገር ኮንክሉድ ይደረግና አንተ ባልከው ሀሳብ፣ ምክንያቱም የተዘበራረቀ ነው የሚሆነው። አሁን ስለ ጥምቀት እያወራን ነበር፣ መሀል ላይ ደግሞ ስለ ስዕል አውርተን ከዛ በኋላ መመለስ እንትን አይልም ብዬ ነው። አንዴ የተጀመረው ርዕስ ይለቅ ብዬ ነው ዝም ያልኩት እንጂ ይገባኛል እየጠበቅኩ እንደሆነ። ኦኬ፣ ስለዚህ 1 ደቂቃ ላውራ። ኑሐሚን ትፈቅጂልኛለሽ? ኦኬ አውራ። ኖ ኑሐሚን አወራ ማለት ርዕሱ ሽፍት ነው የሚሆነው። ይሄኛው ርዕስ ይለቅና ነው ማውራት የሚችለው። እኔ ጥያቄ ያለኝ ሮሜ 6 ላይ ጥያቄ ያለኝ፣ ጥያቄ ሳልጨርስ እሱ ስለ አድኖ ማውራት መናገር መጠየቅ አይችልም። ያለው ነገር ይሄ ነው። ርዕሱ ሽፍት ስለሚሆን በዚህ ርዕስ ላይ ካወራ ያወራ። በጥምቀት ላይ እድል ምሰጪው ስለ ጥምቀት የሚያወራ ከሆነ ነው። አይደለም አንዴ ዳይ ከርዕስ አትወጣም አይደል? አውራ፣ ሀሳብህን ስጥ፣ ምንም ችግር የለውም። እኔ ጭራሽ ርዕሴንም ላወራ አይደለም። ለምን እንደታፈኩኝ ያው አይታችኋል። ስለዚህ 1 ደቂቃ ላወራ። ደሜ ሰላም ነው አይደለ? ግን ሰላም ነው። ያው ስለ ጥምቀት ካወራ ሚዩት አደርግልሃለሁ። በቃ አይ ጀስት እንደ ሰው ሪስፔክት አድርገኛ። ቢያንስ የሆነ ታይም አብረን ያሳለፍንበት ጊዜ ስላል እንደ ሰው ምንም የተሻለ እንትን ሳይሆን እንደ ሰው ሪስፔክት አድርግ። እሺ አሁን የሰጠችኝን 1 ደቂቃ ልጠቀምበት። የተጀመረው ርዕስ 5 ቀን ቢሰጠው አያልቅም። ምክንያቱም ለምንድነው የማያልቀው? ኤፍሬም እና ማን ነበር የጀመሩት? ከመምህር በረከት ጋር ነበር የጀመሩት። ኤፍሬም እና መምህር በረከት የጀመሩትን አኪ ያስቀጠለውን አማን ያስቀጠለውን እንግዶች እየገቡ ቀኑን ሙሉ ሌሊቱን ሙሉ አያልቅም። ኦኬ፣ ስለዚህ ቀድሞ የገባው ሰው እሱም ደግሞ ጥያቄ መጠየቅ ስለተፈቀደለት ጥያቄ መጠየቅ አለበት እንጂ ይሄ የማያልቅ ርዕስ እንዳልጠይቅ የተፈለገበት ምክንያት ካለ ነው እንጂ ይሄ የማያልቅ ርዕስ ያልቃል ጠብቅ ማለት ሞኝነት ነው። አንያ ሰው እየተገባ ነው፣ አዳዲስ ሰው እየገባ ነው። ኑሐሚን ተመልከች። እኔ ሌላ ጊዜ መምጣት እችላለሁ፣ ግን ፌር አይደለም። በጣም ፌር አይደለም። በጣም ፌር አይደለም። ትክክል አይደለም። አውቃለሁ። ጥያቄን መመለስ የሚችል ሰው ስለሌለና ስለማትፈልጉ ነው። ስለዚህ ፌር የሚሆነው ምንድነው? መምህር በረከት አብና ኤፍሬም እንደጨረሱ አሁን ደግሞ የዳጊ ተራ ነው ነበር መባል የነበረበት እንጂ ሌላ አዲስ ኦርቶዶክሳዊ መጥቶ ጆይን ማድረግ የለበትም። አሁንም ያረጋል። ያው መምህር ኤፍሬም መጥተዋል። እሳቸውም መብት አላቸው ማውራት። ስለዚህ እሳቸውም ሊቀጥሉት ነው። መቼ ነው የሚያልቀው ነገር? መቼም። ስለዚህ የኔን አንድ ጥያቄ ላለመመለስ ይሄ ሁሉ ዙሪያ ጥምጥም ከመሄድ ኤፍሬምና መምህር በረከት ጨርሰዋል። እኔ ነኝ ተረኛው። አይደለም ተረኛው ካልሽኝ ደግሞ ችግር የለም። ሌላ 1 ሰዓት ጠብቃለሁ። ኦቨር 2 hours ጠብቄያለሁ። እንደገና ሌላ 1 ሰዓት ጠብቅ ካልሽኝ እኔ ችግር የለብኝ። ግን ፌር አይደለም ለማለት ነው። አመሰግናለሁ። ሀሳብ ልስጣኔ ደሜዋ። እሺ ስጥ ዲያቆን። ኑሐሚን አንቺ ነሽ አሁን ፕሬዠር ኑሐሚን ላይ ማሳደር የለብንም። ሰው እኔ አሁን ዳጌ የተናገረው ነገር ፈጽሞ ትክክል አይደለም። መልሴን ስለማትመልሱ መልሴን መመለስ ስለማችሁን የሚለው ነገር እሱ አያስኬድም፣ ትክክልም አይደለም። እንዲሁም ቢሆን ጥሩ የሚሆነው ወንድም ኤፍሬም የሁሉ ብቻውን የሁሉ ሰዓት ከሚፈጅ አንተም አይዲያ ብትሰጥ፣ ጥምቀት ላይ ያለን ነገር ሰጀስት ብታደረግ ፓርቲስፔት ማድረግ ትችል ነበረ። አሮ ነው ዋይ ፓርቲስፔት ማድረግ ነው እንዳልፈለግ የጥምቀቱ ርዕስ ላይ። ምክንያቱም ብቻውን ነው ኤፍሬም የረጅም ሰዓት ሁሉም ሰው ጥያቄ እንትን አንተ ግን ቁጭ ብላል ማይክ ሚዩት አድርገህ ሰው ዋይናት ለምን አታግዘው? ለምን ፓርቲስፔት አታደረግም ነበር? የዲስከሽኑ አካል ለምን አትሆንም? እሱን ያልገባኝ ነገር አሁንም ተንጠልጥሎ ያላለቀ ሀሳብ አለ። ጥምቀት ትልቅ የድነት ጉዳይ ስለሆነ ያላለቀው ሀሳብ ይለቅ። አንተም ተሳተፍ። ዋይ ለምን ደሞ አትሳተፍ? ሀሳብ ስጥ። አንተም እስካሁን ቁጭ ብለህ የሰማው ላይ ሪፍሌክት አድርግ። ሀሳቦችን ሼር አድርገን መዝሙር ያሬድ መልካም ልሳተፍ። እንግዲህ በቃ እውነት ነው ከምጠብቅ ልሳተፍ። በቃ ስለዚህ ተራዬ እኔ ስለሆነ አንተ ተራ ስላልሆነ ልጠይቅ ልቀጥል። እሺ ቆልጨርሳ ነው። እሺ ቀጥል። ኦኬ እሺ በቃ ቀጥሉ። ጨርስ ሀሳብን። አይ ተሳተፍ ካልከኝ ልሳተፍ በግዴታ ስለሆነ ምንም ማድረግ አልችልም። ማን ነው ግዴታ ያደረገው? እኔ ዳጊ ግን ፎር ሳም ሪዝን አሮ ነው ወይ ለምን ፖለቲክሱ እንደምትወደው ለምን ቅልብ ይዛት መጣም? እኔ ፎርስ ማን አረገ? አንተ እኮ ትልቅ ሰው ነህ። እዚህ ያለነው ሰዎች ከ18 ዓመት ማንም ፎርስ አያደርግም። እኔ አላስገደልኩም። እሺ ፎርስ ካልተደረኩ እንትኔም ፍላጎቴን ልጠቀምና ጥያቄ ልጠይቀው። እዚህ ቤት ብዙ ሊመልስልኝ የሚችል ሰው ስላለ ልጠይቅ። እንግዲህ ፎርስ መደረግና ለመደረግ የሚታወቀው ፍላጎቴን ሳረግ። ፍላጎቴን ማድረግ ከተከለከልኩ ግን በተቀደደው ቦይ ፈሰስ ከሆነ እሺ ልፍሰስ ጥሩ ከምጠብቅ እውነትህን ነው። አይ ለምን ትጠብቃለህ? ሀሳብን ጥያቄን ጠይቅ። ምንም ያንተን ጥያቄ የሚፈራም የለም። ኢንፋክት ይህን ቃል መጠቀም ራሱ አልፈልግም ነበር። በጣም ትዕግስቴ ስላለቀ ነው እንጂ ኢንፋክት የሚፈራ ሰው አለ ብዬ ማሰብም የለብኝም። ራሱ ካፌ መውጣት አልነበረበትም። ይሄ ነገር በጣም ነው የምጣለው። እኛ ቤትም መጥተው ትፈራኛለህ ምናምን ሲሉ በጣም የሚደብረኝ ራሱ ቃሉን መጠቀም አልፈልግ፣ ግን ፍረስትሬሽን ያመጣው ነገር ነው። አሁን ያለው ሁለት ነገር ምንድን ነው እንዳልከው፣ ወይ በተቀደደው ልፍሰስ ወይ ደግሞ የራሴን ጥያቄ። እስካሁን ድረስ ለምንድን ነው ኤፍሬም ያ ሁሉ ሰዓት ጥምቀት ላይ ሀሳቡን ሲሰጥ ለምንድን ነው ፓርቲስፔት ያላገዝከው? ኤፍሬም እኮ ለሺ በቂ
ነው። ለሺ ሰው እኮ በቂ ነው። እንዴት ኤፍሬም እያለ ሰው ያወራል? ለሺ ሰው እኮ በቂ ነው። የሺ በቂነት ጉዳይ አይደለም። ሀሳቦችን ነው ለምን እንጂ ሸቅ አታረግም? እየከኝ አይደለ መዝሙር ያሬድ። እሺ ወደ ሀሳቡ የኔ ፖይንት ገብቶሃል? የማይጠቅሙ ነገሮች ከምንሄድ አሁን ለሰው መዳን የሚጠቅም ነገር እናውራ አይሻልም? መዝሙር ያሬድ። ስለዚህ ኦኬ በቃ ጥምቀቱን ጨርሱና ከዛ ቀጥለው። ኦኬ እንግዲህ በጥምቀቱ ዙሪያ እኔም ላውራ ማለት ነው። መቼም ይሄን ያህል ጠብቄ ተራ አይደለም የሚለኝ ሰው አይኖርም። እሺ ልቀጥል። እንግዲህ እስካሁን የተወያዩት ነገር ኤፍሬም በቂ ነው። የመለሰው መልስ ባይሆን ደክመሃል ነው ብለው ምንድነው በዚህ ቶፒክ ማውራትህ ከወንጌል ካለህ ሸክምና እንትን አንጻር እንጂ እኔ በዚህ ውይይት ላይ ከኦርቶዶክሳውያኖች ጋር የምናደርገው ነገር ከወንጌል ሸክም አንጻር ነው። ወንጌል መናገር ስላለብን ነው እንጂ ኮምፕሊትሊ ኦርቶዶክስ እምነት ተከታዮች ያለ ጥምቀት መዳን የሚችሉ ስለሆነ በጥምቀት ዙሪያ ማውራቱ አስፈላጊ ነው። ይቅርታ አካሄድ ፖለቲካ አትስራ። ጥያቄ ጠይቅን የተባልከው ጥያቄ መጠየቅ ወይ ማስተማር ነው ያለብን። ደሜዋ ሀሳቡን ይጨርስ፣ ችግር የለውም። በጥምቀት ዙሪያ ያለውን እንትን እኮ እኛን እየተፈለቀ አይደለማ፣ ችግር የለውም እኮ መልስ፣ ሌላውን መልስ ስለሚሰጥ ይስፋኝ። ጥምቀት ዙሪያ ላይ ያለውን ሀሳብ እሱ ጥምቀት ላይ አውራ ስላልነው ሀሳቡን ይስጥ። እኔ አልስማማም። ጎሄድ ዳጊ ሀሳብ እንጨርስ። ትምህርት የተነሳው ሮሜ ላይም በዛ ሰጠን ቤር ጥሩ ነው። ኦኬ በጥምቀት ዙሪያ ከኦርቶዶክሳኖች ጋር ስወያይ ሁለት እንትን አለ። እኔ ካለኝ የወንጌል ሸክም አንጻር ኦፍ ኮርስ ጥምቀት ምን እንደሆነ እንደገና ደግሞ ጥምቀት ድነት እንደማይገኝ ግን የጌታን ትእዛዝ ሰዎች ማድረግ እንዳለባቸው መታዘዝ እንዳለባቸው አስተምራለሁ። ሌላው ደግሞ የማሳስባቸው ነገር ምንድነው ይሄን ሁሉ አስተምሪያቸው ደግሞ የሃይማኖት መከራከሪያ አይደለም በተባለ ደግሞ መጽሐፍ ደግሞ ይሄ ሁሉ ልፋቴ ይፈርሳል። ስለዚህ ጥምቀት እንደ እግዚአብሔር ቃል እንደ ጌታ ትእዛዝ አዎ ልክ ነው፣ ሰዎች ትእዛዙን ማድረግ አለባቸው። እንደ ኦርቶዶክሳዊ ግን ጥምቀት አያስፈልግም። ያለ ጥምቀትም ሰው መዳን ይችላል። ምክንያቱም መረጃ አለኝ፣ እጄ ላይ መረጃ አለኝ፣ መረጃውን ማካፈል ይችላል። ስለዚህ ጥያቄ ለምንድን ነው ሰው ያለ ጥምቀት መዳን እየቻለ በጥምቀት ጉዳይ ለምን ጊዜያችሁን ታባክናላችሁ? ብዙ ጊዜ ቤታችሁን ከፍታችሁ ትወያያላችሁ። ኢቭን ጥምቀትን ብቻ አይደለም፣ በቁርባንም በሜሮንም በመልካም ስራም ዙሪያ ከዚህ በፊት ስጠይቅ 2 ጊዜ የጠየኳቸው ሰዎች ሁለቱም ስቀው አያንተ መጽሐፍ ቅዱሳዊ ጥያቄ ጠይቅ ተብዬ ነው የተሳለቀብኝ። ስለዚህ ያለ ጥምቀት መዳን ኦርቶዶክሳዊ እየቻለ ለምንድን ነው ኢቭን እስካሁንስ ስለ ጥምቀት ያወራችሁት? ኤፍሬም ጌታ ይባርክ፣ ከበቂ በላይ መልስ ሰጥተሃል። ካለህ የወንጌል ሸክም አንጻር ሪስፔክት አድርገህ እነዚህን ወንድሞች ማውራትህ ካንተ የሚጠበቅ ነው። እኔ ግን ግራ የሚገባኝ ነገር ያለ ጥምቀትም እድናለሁ ወይም ደግሞ እንደሚድን መጽሐፍቶቹ የሚናገሩትን አንድ ግለሰብ ለምንድን ነው ስለ ጥምቀት የምናስረዳው? ለምን የምናስጨንቀው? አይኖ የወንጌል ሸክም ስላለብን መሆኑ ጠፍቶኝ አይደለም። ግን ይህንን ኦፕሽንም ወይ መተው አለበት። 2 እግር አለኝ ተብሎ 2 ዛፍ ላይ አይወጣም እና አንዱን ዛፍ መተው አለብህ፣ አንዱን እግሩን መቁረጥ ባይኖርብህ። ስለዚህ በሁለቱም እግሮች አንድ ዛፍ ውጣ ኦርቶዶክሳዊ የሚል መልእክት አለኝ። አንደኛ ይሄ ጥያቄ መለስልኝ። ለምንድን ነው በጥምቀትም ያለ ጥምቀትም መዳን እንዳለ የምታስተምሩት? አንድ ሰው ይመልስልኝ። እሺ ግን የተነሳው ሮሜ ላይ ሀሳብ የለህም? ወደ እሱ ብንሄድ ጥሩ ነው። ሮሜ 6 ላይ ሀሳብ የለህም? ይህ ሁሉ ሰዓት የተናገሩበት ላይ ሮሜ 6 ላይ ሀሳብ አለኝ። በኋላ እቀጥላለሁ። ይኸኛው ጥያቄ መለስልኝ። ያለ ሮሜ 6 መዳን ስለሚችል አንድ ኦርቶዶክሳዊ ብዙም ሬሌቫንት አይደለም። መዝሙር ታውቀዋለህ ዳጊ። ጥያቄው እሱ አይደለም ፕሊዝ። ሮሜ 6 ላይ መጽሐፍ ቅዱሱ ባይብሉ ኮት ላይ ንባቡ ላይ መልእክቱ ላይ አይዲያን ስጠን። ለምሳሌ ሮሜ 6 ላይ ነበር ያልከኝ። ወደ አይዲያ መስጠት ለቀጥሎ አንድ ስማኝ። ይኸውልህ ሮሜ 6 ላይ እስካሁን ድረስ የተናገሩበት እሱ ነው። ጥምቀት ላይ ማሳብ እንድሰጠን ስለምፈልግ ነው። ኤፍሬምዬ ከጌታ ጋር አንድ እንሆን ዘንድ ጠመቅን የሚለው የውሃ ጥምቀት አይደለም ብሎ አስተማረን። እዛ ላይ ነው ዲስከሽን የነበረው። አንተ ይሄ ክፍል ላይ እይታህን ደግሞ አንተ ትምህርትን አስቀምጥልን። ኦኬ አስቀምጣለሁ። ጥያቄን መልሱልኝና ያለ ሮሜ 6 መዳን ስለምትሉ እናንተ እስቲ እንሄዳለን። ወደሱ ጥያቄ ደግሞ ሄዳለሁ። ምልከቴን አስቀምጣለሁ። ቴንኪው ስለሰጣችሁኝ እድል። መጀመሪያ ጥያቄን መልሱልኝና በጥምቀት ዙሪያ ማለት ነው በተነሳው ርዕስ መምህር በረከት ይቀጥሉሽ። እኔ በጣም ኮንፊውዥን ነው ግን እኔ በጣም እሺ እኔ ወደ ሮሜ 6 ቅድም የተወሰነ ኤፍሬምና አማን ያደረጉት ረዥም ውይይት ላይ ሀሳብ መስጠት ነው የምፈልገው። ዳጊ ላይ ኮሜንት ካረኩ በጣም ኔጌቲቭ ነው የሚሆነው፣ አመጣጡ ጥሩ ስላልሆነ እሱ ሌሎቻችሁ ልትሰጡበት ትችላላችሁ። ምክንያቱም እኛ ስለ ሮሜ 6 እያወራን ሮሜ 6 ተውትና ለሌላ ጉዳይ መልስ ስጡኝ ማለት ራሱ ሎጂካልም አይደለም። ጉዳይ ርዕሳችሁን ተውና
በረከት ርዕስ ይቅርታ ስላልሆነ ነበር አላቋረጥኩም። ስለሌላ ተዉት ነገር ስጡን አላልኩም አይሆን። ተዉት አላልኩም። ይቅርታ አቋርጣቸው ካልኩኝ ፕሊዝ። ሰዎች ሀሳብ ሲሰጡ አንተን አላቋረጥንም። ቅድም በቃ እሺ፣ ጥሩ ኢንተራክት አታርጉ ስላልኩ ኢንተራክት ቀጥል። አታርጋቸው። እሺ ቀጥል። እሺ፣ ስለዚህ በሶስት ጉዳዮች ላይ ነው ሀሳብ የምሰጠው። አንደኛ ሮሜ 6 3 እና 4 ስለ ጥምቀት፣ ስለ ውሃ ጥምቀት በውሃ ስለሚደረገው በውሃና በመንፈስ ቅዱስ እኛ አንለይም ስለሚደረገው ጥምቀት ነው ብለን ተከራክረናል። ፓትሪስቲክ ኤቪደንስ አለን። የአባቶች የፕሮቴስታንት ኮሜንታሪዎች ጭምር አሉ። ከትራዲሽን አንጻር ከትርጉም ትራዲሽን አንጻር ሁልጊዜ ከኛ ጎን ነው ያለው ትራዲሽን። ሁለተኛ ኤፍሬም በጣም ደጋግሞ ሲጠይቅ የነበረው የእንግሊዝኛ ጥያቄ ነው እና ኤፍሬም ባፕታይዝድ ኢንቱ ክራይስት ኢንቱ ጂሰስ ክራይስት የሚለውን በኢየሱስ ክርስቶስ ውስጥ መጠመቅ ብሎ መተርጎሙ ስህተት ነው። ምክንያቱም ኤፍሬም ባለው መሰረት ሊተረጎም የሚችለው እንግሊዝኛ ባፕታይዝድ ኢን ጂሰስ ክራይስት ነው እንጂ ኢንቱ ጂሰስ ክራይስት አይደለም። ኢንቱ የሚለው ሙቭመንትን ነው የሚያመለክተው። ዲክሽነሪ ከፍታችሁ ማየት ትችላላችሁ። ኢንቱ የሚለው ለምሳሌ ዲክሽነሪ ኤክስፕሬሲንግ ሙቭመንት ኦር አክሽን ዊዝ ዘ ሪዛልት ዛት ሳምቲንግ ኦር ሳምዋን ቢካምስ ኢንክሎዝድ ኦር ሰራውንድድ ባይ ሳምቲንግ ኤልዝ ነው የሚለው እና ኢንቱ የሚለው ሙቭመንትን ነው የሚያሳየው፣ መጠጋትን ነው የሚያሳየው። ግን ኢንቱ ሲል ተጠግተህ ግብህ ምንድን ነው? በዛ በክርስቶስ ውስጥ መሆን ነው። ሪዛልቱ ነው ኢን ክራይስት እንጂ ባፕታይዝድ ኢንቱ ጂሰስ ክራይስት የሚለው ሙቭመንትን ነው የሚያሳየው። መተባበር ተብሎ የተተረጎመው ለዛ ነው። አንድ መሆንን፣ ወደዛ አካል መጠጋትን፣ ወደዛ አካል መግባትን ነው የሚያሳየው። ስለዚህ ባፕታይዝድ ኢንቱ ጂሰስ ክራይስት የሚለው ቱ የምትለውን ትቶ ነው የተረገመው ኤፍሬም፣ ኢንም ብቻ ወስዶ ማለት ነው። የኤፍሬም ትርጉም ትክክል ሊሆን የሚችለው ባፕታይዝድ ኢን ጂሰስ ክራይስት ቢሆን ነው እንጂ ኢንቱ ጂሰስ ክራይስት ከተባለ ቱ የምትለዋ ሙቭመንት ታሳያለች። ኮሚኒየን፣ አንድነት፣ መተባበር፣ አንድ መሆንን ታሳያለች። ለዛ ነው በትክክል የመጽሐፍ ቅዱስ መተርጉማን ከክርስቶስ ጋር አንድ እንሆን ዘንድ እንተባበር ዘንድ ብለው የተረጎሙት ትርጉም ትክክል ነው። ትክክል ያልሆነ ትርጉም ያመጣ ኤፍሬም ነው። ነገራችን ላይ እቺ የግሪክ ቃሏን ኢንቱ ተብላ የተተረጎመችውን ኤስ የምትለዋን ቃል ብታዩት ሁሉም ቦታ ላይ በአዲስ ኪዳን የተነገረችበት ቦታ ላይ ቱቱ ተብላ ነው የተተረጎመችው። ሙቭመንትን ነው የምታሳየው። ቅድም እንዳልነው ወደ ኢየሩሳሌም ሄደ ሲባል እንኳ ይች ነች ቱ የምትለዋ ቃል ነች። በወንጌል ወደዚህ ቦታ ሄደ እየተባለ ሲነገር ይቺ ቃል ነው ስትጠቀም የነበረው። ለምሳሌ ማቴዎስ 2:1 ላይ ፍሮም ዘ ኢስት ቱ ጀሩሳሌም የሚለው ቱ የምትለው ኤስ ነው የምትለው እና ቱ የሚለው ቃንትን ፕሮፖዚሽን በግሪክ ሙቭመንትን ነው የሚያሳየው፣ መጠጋትን፣ ወደሆነ አካል መግባትን ነው የሚያሳየው። ስለዚህ አንድ መሆን ነው ተብሎ መተርጎም ያለበት። ሬዛልቱ ግን ምንድን ነው? በክርስቶስ ውስጥ መሆን ነው፣ ውጤቱ ነው ያ። ሁለተኛ ስለ እምነት ነው ብሎ የሚለው በጣም ኦድ የሆነ ስትሬንጅ የሆነ ትርጉም ነው። ለምን ቅዱስ ጳውሎስ እምነት የሚባል ቃል እያለው ጥምቀትን ለእምነት ለምን ይተረጉማል? ምክንያቱም ጥምቀት የሚባል ራሱን የቻለ ጉዳይ አለ። ምዕመናን እንዴት እንዲረዱት ነው ጥምቀትን እምነት ብሎ የሚተረጉመው? በፍጹም ጥምቀት የሚባል ነገር ራሱን የቻለ ክርስቲያኖች የሚተገብሩት የሚያደርጉት ነገር እያለ ለተሳሳተ ትርጉም የተጋለጠ መልእክት አያስተላልፍም ጳውሎስ። ጥምቀት የሚለው ጥምቀትን ነው ራሱ። ሶስተኛ ኤፍሬም 3ና 4ን የተለያየ አድርጎ የተረጎመ ስለ ሁለት ጥምቀት ብሎ የተረጎመው ስህተት ነው። ምክንያቱም 4 ሲጀምር እንግዲህ ብሎ ነው የሚጀምረው። 3ን እያብራራ ነው ወደ 4 ሄደው ማለት ነው። ወደ እንግሊዝኛው ብትሄዱ ዊ ዜርፎር ነው የሚለው። ዜርፎር ምንድን ነው? 3ኛውና 4ኛውን እያያያዝ ነው ማለት ነው። 3ኛው ላይ በክርስቶስ ኢየሱስ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ካለ በኋላ እንግዲህ ዊ ዜርፎር ብሎ 4 ላይ የሚጀምረው 3ን በ4 እያብራራ ነው። ስለተለያየ ነገር ከክርስቶስ ኢየሱስ ጋር በጥምቀት እንዴት ነው የምትተባበሩት ካለ በኋላ የምንተባበረውማ ከሞቱና ከትንሣኤው ጋር ጥምቀት ስለሚያስተባብረን ነው እያለ እያብራራ ነው። 4ኛው ላይ የተጀመረችበት ቃል ራሱ 3ንና 4ን የምታያይዝ ነች። ስለዚህ ፓትሪስቲክ ኤቪደንስ ኦር ትራዲሽን እኛ ጎን ነው። እንግሊዘኛው ራሱ ሙቭመንትን ነው የሚያሳየው፣ ኮሚኒየን አንድ መሆንን ነው የሚያሳየው፣ መተባበርን ነው። ኤፍሬም ስህተቱ ቅድም እንዳልኩት ኢን ብሎ ነው የወሰደው። ኢንቱ የሚለውን ቱን ትቷታል። 3ኛ ግራመሩ ራሱ ቀጥሎ 4ኛው ላይ ያለው ዊ ዜርፎር የሚለው 3ና 4ን የሚያገናዝብ አንድ አድርጎ የሚተርጉም ነው። ስለዚህ በሁሉም መስፈርት ሮሜ 6 ስለ ጥምቀት ነው የሚያወራው።
ኦኬ እሺ፣ መምህር በረከት እናመሰግናለን። ቀጥሎ እኔ እሰጣለሁ አይደል? ጎ ሄድ። እሺ ሀሳብ ስጥና ቀጥሎ ማን ነው? አኬ፣ ከዛ ማን፣ ከዛ መምህር ኤፍሬም፣ ከዛ እንግዲህ ጨርሰን ወደ ዳጊ እንሄዳለን ማለት ነው። መዝሙሪ አንድ ኦርቶዶክሳዊ ካወራ አንድ ወንጌል አማኝ ነው አይደል የሚያወራው? እኮ ኤፍሬም እድል ሰጠው ነው። ዳጊ መቀጠል ትችላለህ። አሁን ኤፍሬም ነው። ቴክ ታይም ዳጊ፣ ችግር የለውም። በኋላ አወራለሁ። ሁለተኛ ዙር ችግር የለውም። እኔ የጠየኩትን ጥያቄ አልተመለሰልኝ። የሚመልስልኝ አንድ ሰው ካለ ደስ ይለኛል። አንተ መቀጠል ትችላለህ። ብቻ አንድ ኦርቶዶክሳዊ ካወራ በኋላ አሁን ጥምቀት ላይ እየተወራ ስለሆነ ጥያቄ ቢመልስልኝ አንድ ሰው፣ ምንም የሚከብደው ሰው የለኝ። ጥያቄ ቀላል ስለሆነ አንዳቸው ይመልሱልኛል። ቴንክ ዩ። እሺ አንድ ነገር ክሊን ላድርግ። መጀመሪያ ሮሜ 6 ጥርት ብሎ ይለቅ። ዳጊ ሮሜ 6 ላይ ሀሳብ ካለ ሼር አድርግና ይለቅ። ካለቀ በኋላ ወደ አንተ እንመለስ። አሁን እኮ ሮሜ 6 ገና አላለቀ። ማንም እዚህ አለን፣ አንተም እኛም የትም አንሄድም። የአንተን ጥያቄ እንመልስላለን። ግን አንድ የተጀመረው ይለቅ። ሀሳብ ግን የተጀመረው ሮሜ 6 ላይ ሀሳብ ካለ ፕሊዝ ሀሳብን እንድትሰጥ በጣም እፈልጋለሁ። መስዋዕት ስለምፈልግ ቀጥልሽ። መዝሙር ሰጥቻለሁ። ሀሳብ ሮሜ 6 ላይ ሀሳብ ሰጥቻለሁ። ምን ብለህ ሀሳብ ሰጠ? ያለ ሮሜ 6ም እውነት እና እውቀት ኦርቶዶክሳዊ መዳን ይችላል አልኩኝ። ጥያቄው ገብቷል። ሮሜ 6 ላይ አንተን ትምህርት ንገረን ያለ እኔ ጠይቅ አልከኝ፣ ጠየቅኩኝ። ጥያቄ የአንተን ትምህርት ንገረን። እዚህ ላይ ሀሳቡ ጥያቄ ነው። ጠይቅ ተብዬ ነው የጠየቁት። አንድ ሰዓት 2 ሰዓት የጠበቁት እንድጠይቅ ነበር። ጠይቅ በርዕሱ ተባልኩ። ኦርቶዶክሳውያን ሁሉ ትክክል እያወራን ነው። መሀል ላይ አቋረጥከን። እኔና መዝሙር እያወራን ነው። መሀል ላይ የተጨቃጨቃችሁ ስለሆነ አይደረግም። እየተጨቃጨቅን አለ። በጣም በስነስርዓት እያወራኝ ነው። በስነስርዓት እየመለስኩለት እሱንም ነው። ተጨቃጨቃል። እሱንም ነው እየዘለፍክ ያለ። አማን በቃ ትግባ። እሺ ዳጊ እንደዚህ እናድርግ። ሮሜ 6 ላይ ትምህርትህን ተናገር፣ ያንተን ትምህርት። እሺ 2 ሰዓት ሙሉ የጠበቅኩት እንድጠይቅ ነበር። ጠይቅ ተብያለሁ። በርዕሱ የጠየቅኩትን ጥያቄ ለምንድን ነው የማትመልስ? እሺ በቃ ሀሳብ ካልሰጠ ኤፍሬም ሀሳብ ይስጥ። ሀሳብ ስጥ አይደለም ያላችሁኝ እኮ ጠይቅ፣ ጥያቄ ጠይቅ ነበር ያላችሁኝ ከ2 ሰዓት በኋላ። እሺ በቃ እንደ ሀሳቡ ይለቅና ጠይቃለህ። እኔ ልመልስ መዝሙር። እሺ ኦርቶዶክሳውያን ሊመልስልኝ ነው። ሻማን ይመልስልኝ። እሺ ኦርቶዶክሳውያን በሙሉ በነገረ ድነት ላይ ሙሉ ስህተት ናቸው። እሺ የትክክለኛውን ያስተምሩ። አንተ ንገረን እንስማ። ስትየው ማየት የሚክናድርግና አንተን ደግሞ እንስማ። ኦኬ ጥያቄ ስጠይቅ አንተን እንስማ እየተባለ ነው ማለት መልሱንም መልስልኝ እያለኝ ነው። እንደዛ ነው እኮ በነገረ ድነት ላይ ኦርቶዶክሳውያን በቃ ምንም አልገባቸውም፣ አልዳኑም። ወንጌል እነሱ ልናስተላልፍ መተናል፣ ገብተናል አልከና ወንጌልንና ሮሜ 6ን አያይዘህ ወንጌልን ደግሞ ስበካቸው። ይኸው እዚህ ጋር አለን። እኔንም እንደሱ ያለው ሰውዬ ስሙን ትጠራልኛለህ? እንደሱ ያለው ሰውዬ ማን ነበር? እኔ አላውቅም። ታዲያ ያላወቅከው ነገር አታውራ። ማን ስታውቀው ታውራ አይሻልም? አሁን እንደሱ አላልኩም። ጥያቄን ከቻልክ መልስልኝ። ማንም አለማንም ተሳስተዋል። ይኸውልህ ነገረ ድነት ላይ አያውቁም፣ ክርስቶስን አያውቁም። መመለስ እችላለሁ ብለን ያቋረጥከን ክርስቶስ ስማኝ፣ አልተቆርጠኛ ደረበህ አታውራ ሳውራ ደረበህ አታውራ ሳውራ እባክህን። ቅድም ምን አልከኝ? ሳውራ ደረበህ አታውራ። ምን አልክ መሰለህ ቅድም? ኦርቶዶክሳውያን በነገረ ድነት ዙሪያ ምንም አይነት እውቀት የላቸውም። ለእነሱ ብለን ነው። እባክህን ደረበህ አታውራ፣ ደረበህ አታውራ። ጨርስ ታውራለህ። እባክህን እያናደረከኝ ነው አሁን። እባክህን እኮ ሚውት አድርግ። እግዚአብሔር ያክብርልኝ። ቅድም ምን አልክ? ኤፍሬም እንኳን ተከራከርካቸው በሮሜ 6 መሰረት። እነሱ እኮ ድሩም ያው ነገረ ድነት ለወንጌል ብለን ነው እንጂ እዚህ መተን እየገባ ነው፣ እነሱ አይድኑም ብለህ ተናገርክ። መልካም እሺ፣ አንተ ያልከው ትክክል ነው። እነሱ ምንም ወንጌል አልገባቸውም፣ ክርስቶስንም አያውቁም፣ ነገረ ድነታቸውም የታፋለሰ ነው። ሁሉም ሰው መንግስተ ሰማያት ይገባል ብለው ያምናሉ። ተሳስተዋል። አንተ ትክክለኛውን አስተምሮ በሮሜ 6 መሰረት አቅንተህ ትክክለኛው የድነት መንገድ ይሄ ነው፣ ወደ ኢየሱስ ክርስቶስ ኑ ብለህ መስክር። እድል እየሰጠው እኮ ነው። ወንጌል ይኸው እንድትሰብክ 2 ደቂቃ። ኦርቶዶክሳውያን አልዳኑም ብሎ ስለሚያምን ይኸው የወንጌልን በር እየከፈትንልህ ነው። ደቂቃ ተሰጥቶ ስበክ ወንጌል እንዳጊ። እሺ አማን ቴንኪዩ ስለሰጠኝ ድል አመሰግናለሁ። እርግጥ ሆስቷ ነች የሰጠችኝ። እንደዚህ ያልኩበትን መረጃ ታመጣዋለህ ማለት ነው። አሁን የተናገርከውን ነገር ማለቴን መረጃውን አምጣው። አይ አንተ አምጣው ካልከኝ ደግሞ የተቀዳውን ላሰማ እችላለሁ። ያልከውን አላልኩኝም። ስለዚህ ባትዋሽ ጥሩ ነው። ነገ ቤቴ ስለመለጥፈው ትሰማዋል። ያላልኩት እንደተናገርከና ያልኩትን መለጥፈዋለሁ። 3 ደቂቃ ስጪኝ ስበክ ተብያለሁ። ልስበክ። ከላይ 3 ደቂቃ ጻፊልኝና በጣም ወደው ሞመንት ደረሰ ማለት ነው። ወንጌልን በሮሜ 6 አድርገህ እንዳትረሳ። አይ በእንትን የሚባል ነገር ያልኩህ ወንጌል ስበክ ብለኸኛል።
ደቂቃው ሄዷል። እንደምታውቁት እንግዲህ የእግዚአብሔር ቃል ሲናገር ያመነ የተጠመቀም ይድናል ነው የሚለው። አዎ ይህን ቃል እናምነዋለን፣ የጌታ ትእዛዝ ስለሆነ። አንድ ሰው ሲያምን በቅስፈት እንኳን አይደለም ኢየሱስን በማመን ብዙ የቤተክርስቲያኒቷ መጽሐፍ እንደሚናገሩት በቅስፈት በማርያም ስም ያደረገ እንኳ በቅስፈት በጣም ይቅርታ ዳጊ፣ በጣም ይቅርታ። ትምህርትን ለምን አታስተምረንም? ፕሮቴስታንትን ትምህርት አስተምረን ፕሊዝ ዳጊ። ትምህርቴን እያስተማርኩ ነው ያቋረጥከኝ መዝሙር ያለ። እናንተ እኮ በታምረ ማርያም ወይ በገድል አታምኑ ማለት። ስለዚህ በእሱ መከራከር የለብንም አይደል? ማውራት የለብንም። አንከራከርም አላልኩም። ኧረ እባክህ ዳጊ ፕሊዝ፣ ማቹር ሆነን እናውራ። ትምህርትን አስተምረን፣ የአንተን ትምህርት ንገረን፣ ስበከን፣ የነገረ ጥምቀት ትምህርትህን ስበከን። ከዛ በኋላ ዲስከሽናችንን እኛ ደግሞ በኋላ ላይ ምንድነው ዲቤት እናደርጋለን። አንተ ግን አሁን ሮሜንም ይዘህ ስለ ጥምቀት የአንተን ትምህርት ስበከን ፕሊዝ። አዎ ትምህርቴን እየሰበኩ ነው ያቋረጥከኝ። ባይ ዘ ዌይ መዝሙር የአንተ ትምህርት ጋር ከተመሳሰለብህ ጥሩ ነው፣ ጥሩ እየመጣችሁ ነው ማለት ነው ወደኛ። እኔ ትምህርቴን እያስተማርኩ እንደዚህ ይላል። ወንጌልን ስበክ ብዬ ዕድል ሰጥቼህ ዳጊ ፕሮቴስታንት ነህና ወንጌልን ታውቃለህና ወንጌልን ስበክ፣ ደቂቃውን ተጠቀምበት። እንደዚህ ናችሁ እያልክ እየሰደብካቸው ሳይሆን በቃ ስለ ክርስቶስ ተናገርና መስከረህ ወደ ክርስቶስ አምጣቸው እያልኩ ዕድል ሊሰጠው እኮ ነው። ተጠቀሙ ይሄንን ጎልደን ብለኸኝ አታቋርጠኛ። ዕድል ከሰጠህ ማልጠቀመው ዕድል አትስጠኝ፣ የምጠቀመው ዕድል ስጠኝ። እኔ እኮ ዝም ብዬ ነበር። እንደዚህ ላሉ ግን ሳትል የራስህን ሰብከህ ወደ ክርስቶስ አምጣቸው። ቀጥል። ግድ የለም ብቻ ሳይሆን ቆይ አንዴ ይቅርታ። አንተ ደግሞ ልቀጥል ነው። ቀጥል አንተ አዳምጠኝ። 3 ደቂቃ ከተናገርክ በኋላ እንጠይቅሃለን። ይህንንም እንደምትቀበል እመን። አለዛ ዝም ብለህ መናገር ብቻ ሳይሆን የተናገርከውን ደግሞ እኛ መልሰን አንተን እንጠይቅሃለን። ስንጠይቅህ አንተ ራስህ ትመልሳለህ ማለት ነው። መናገር ብቻ ሳይሆን ትጠየቃለህ፣ ደግሞ ትመልሳለህ። ታምናለህ በዚህ? ኦኬ ኦፍ ኮርስ ይቀበላል። ስለዚህ ጥያቄ እንጠይቃለን። 3 ደቂቃ ሰጥቼዋለሽ። ጥያቄ እንጠይቃለን። ለምንጠይቅ ጥያቄ ደግሞ በአግባቡ መጽሐፍ ቅዱስ ጋር አድርገህ ትመልስልናለህ ማለት ነው። እናመሰግናለን። ኦኬ ስጠይቃቸው እንግዲህ ጥያቄ አይታችኋል፣ አይመልሱልኝም። ከመመለስ ይልቅ ምን አሉ? አንተ ኢየሱስን ስበከን አሉ። ምክንያቱም ልንመልስን የምንችለው ጥያቄ አይደለም የጠየቅከን ነው። በሌላ ቋንቋ አንመልሰውም። ባይሆን 3 ደቂቃ እንስጥህና ተንፈስበት። ትመልሳላችሁ። ደም ይመልስልኛል። ጥያቄ ኦርቶዶክሳዊ መዳን ይችላል። ሮሜ 6 ጥያቄ አለኝ። በሮሜ 6 ጥያቄ አለኝ። ልክ እኔ ሮሜ 6 ላይ ጥያቄ እንዳለኝ ከፈለክ አንተ ጠይቄ ልመልስልኝ ትችላለህ። ልክ በሮሜ 6 ላይ ጥያቄ ካለክ በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ ላይ ጥያቄ ካለክ መጠየቅ ትችላለህ። ምክንያቱም ሮሜ 6 ነው እየተደረገ ያለው። ልጠይቅ አለኝ፣ ጥያቄ አለኝ። ልመልስ ብሎ አማን አቋረጠኝ ሳይመልስ ጭራሽ። ሮሜ 6 ካለ ጥያቄ ካለ ጠይቅ እንጂ እኛ በሮሜ 6 ጀምሮ አላቀተንም። ጎልደን ኦፖርቹኒቲ ሰጥቼዋለሁ። እሱና እባክህ አማን ጀምረው ካልመለስኩልህ እያለ ነው። እኔ ወንጌል መስማት ፈልጋለሁ። ማን ቢፈቅድልህ አማን? አሁን ችግር ሆነ እኮ ወንጌል ላይ ሰበክ መዝሙረ ያሬድ በረከትና መምህር ኤፍሬም ናቸው። ሰምተኛለህ አማን? ሶዛር አንተ በምትናገረው ነገር ልክ ኦርቶዶክሳውያን እንዳልን አድርጎ እየቆጠረ ያለው። ስለዚህ ኦርቶዶክሳዊ መምህራኖች አሉ እዚህ ውስጥ፣ እነሱ ናቸው ዳጊ መምራት የሚችሉት። እኔ ኦርቶዶክስን ወክልዬ አይደለም እያወራሁኝ ያለው። ስለዚህ ኦርቶዶክስን ወክለህ ካልሆነ የምትናገረው ኦርቶዶክስ እንደተናገሩት አድርጎ ደግሞ መናገር አይችልም እሱ። ስለዚህ ዳጊ እኔ እንደ አንድ ግለሰብ እኔ አማን ኦርቶዶክስ እንዳልሆነ ማላቅ መስሎ ነው። ደምረው አውቃለሁ እኮ አማን ምንም። ስለዚህ ኦርቶዶክሶች መልስ አተው እየወሰነ እንደሆነ አውቃለሁ። ስመት ብለውኛል አትበል። ወጥያቄ ጠይቅ በሉ። ደህና አደሩ ያስብላል። ቆይ አንዴ አሁን በኋላ አትውጣ አማን አትውጣ። አኬ ቀጥል በቃ። እኔ ግን ይቅርታ ያው ዝም ከምወጣ ዲስሪስፔክት ማድረግ እንዳሆነ ብዬ ነው። እውነቱን ለመናገር ምንም ወርዝ የማያደርግ ነገር ነው አሁን እያደረግን ያለ ነው። ኦነስት ሆነን የሆነ ንጹህ የሆነ ዲስከሽን እናድርግ ነው እያልን ያለ ነው። እና ያን ነገር እያየው አይደለም። ያ ደግሞ ምንም ታይሜን ወርዝ አያደርገው። እውነቱን ለመናገር ምንም የሚጠቅም ነገር የለውም። ስለዚህ እኔ ፐርሰናሊ ሁላችሁንም ዝም ብሎ እንዳልወጣ ብዬ ነው። አትውጣ፣ መዝሙር ያሬድ ፕሊስ አትውጣ። ጥያቄ ላንተ ስላለኝ አትውጣ እባክህን። ባለፈውም ዲያቆን ወጣ። ልደት አንድ ኦፕሽን እናስቀምጥ። መምህር ሂዱ
ይሄዱበት። አንድ ነገር እናስቀምጥ። ዳጊ ሄደ እንዴ? የለም እንጃ የለም መሰለኝ። አስወጥተውት ነው የሚሆነው። ለምን አስወረዳችሁት? ዳጊን መልሱት። አይግባ አይግባ። አሁን ኦፕሽን ጠብቄ ጥያቄውን ላለመመለስ ከምታስወጡ ጠብቅ ብትሉ ይሻላል። ይሻል አታስወጡ። ሮሜ 6 ላይ ጥያቄ ቀላል ስለሆነ ባካችሁ አንዳችሁ መልሱልኝ ያልኩት በትህትና ምንም ባላል። አንዴ ስላካሄድ ነው። ሮሜ 6 ላይ ማብራሪያ መስጠት ትችላለህ። ከፕሮቴስታንት ፐርስፔክቲቭ ጥያቄ መጠየቅ ትችላለህ። ጉዳያችን ሮሜ 6 እንዴት ነው የሚተረጎመው የሚል ነው። በጣም ረዥም ሰዓት የወሰድ ነው። ከዚህ ውጭ ሌላ ርዕስ በስዕላት ጉዳይ በሌላ ጉዳይ ሌላ ርዕስ እንጀምር ከተባለ መዋየት ፈቃደኛ የሆነ ሰው መቀጠል ይችላል። አሁን ዳጊ እኮ እድል ተሰጥቷል ወይ? ሮሜ 6 በፕሮቴስታንት እንዴት እንደሚተረጎም በተሰጠ ሰዓት አስረዳን፣ ወይም በዛ ላይ እኛን መጠየቅ የምትፈልገው ነገር ካለ ጠይቀን። ከዛ ውጭ ግን እዚህ ስለተቀመጥክ ብቻ ተቀምጠ ስለቆየ ብቻ አንድ ርዕስ ወደ ሌላ ርዕስ ዳይቨርት አድርገህ እንደፈለግ መናገር ትችላለህ ማለት አይደለም። ይሄ ቪክቲም ሜንታሊቲ አትጫወት። እሺ መምህር ቴንክ ዩ። ምናልባት አልነበራችሁ ሁላችሁም ዝሙር ያሬድ ስላለ ውሸቴን ከተናገርኩ ያርመኛል። አሁን እናንተ ከመጣችሁ ነው የዚህ ጥምቀት ሀሳብ የተጀመረው። የሃይማኖት መከራከሪያ አይሆንም በተባለው ነገር እየተከራከረን ደረስኩት። መዝሙር ያሬድ በታምረ ማርያም እየተከራከረ ኖ እንደዛ አይደለም የሚለው እንዲህ ነው የሚለው በላይ ሰብ እያለ እያስረዳን የገባሁት አልዋሸውም ማለት ነው። ስለዚህ አሁን ጠብቄ ላውራ የምለው ሀሳብ የቤቱ ሀሳብ ያልሆነ ነገር አይደለም። አይ አሁን በተነሳው በጥምቀት ብቻ ከሆነ ደግሞ ጥያቄ የምትፈልጉት ለጊዜው ችግር የለም። ያለ ገላትያን 6 እውነትና ሀሳብ አንድ ኦርቶዶክሳዊ መዳን ይችላል አይችልም? ይሄ እንዴት ለምን አትነግሩ? ከዛ በኋላ ውይይት እናርገው። እኔም መረጃዬን ላቅርብ፣ እንደዚህ ለተናገርኩበት መረጃዬን ላቅርብ። እናንተም ደግሞ ኖ ያለ እግዚአብሔር ቃል ያለዚህ እውነት ያለ ጥምቀት ሰው አይድን የምትሉኝ ከሆነ ይሄ እኮ በርዕሱ ላይ ያለ ሀሳብ ነው። ሪስፔክትፉሊ ያቀረብኩት ጥያቄው በጣም ቀላል ነው። እንኳን እዚህ ቤት ላለ ኦርቶዶክስ አይቅርና ከታች ያለም ሌላ ሰው ብናስገባ ይመልሰዋል። መምህራን አሉ እዚህ ቤት ከኔ የተሻሉ ወንዶች አላችሁ፣ መልሱልኝ። ይሄ ጥያቄ ተገቢ ነው። ምኑ ነው ነውሩ? የዚህ ጥያቄ ነውሩ ምንድን ነው? እሺ ሀሳብ የሚሰጠው ካለ ይቅርታ በጣም አሁን በተደጋጋሚ የምጠይቀው ጥያቄ ዳጊ ምንም ነውር የለውም ምን የለውም። መጠየቅ ካለብህ ትጠይቅና ከዛ በኋላ በአግባብ ቁጭ ብለህ ደግሞ ከእኛ አንጻር በእኛ እይታ የእርሲያናችን እይታ አንተ የምታነሳቸው ጥያቄዎች ሁሉ እንዴት እንደሚታዩ መልስ ይሰጣል። እንዳልከውም ብዙ መምህራን እዚህ ጋር ስላሉ ምንም ችግር የለውም። ግን ሁሉም ነገር ምን አለው ጊዜ አለው ነው። በቃ አለቀ። እንደዛ እኮ ነው የተባለው። አሁን ሮሜ 6 ላይ ምንድነው ውይይት ከተጀመረ የመወያያው ማዕከላችን ሴንተራችን ሮሜ 6 ይሆንና ከሮሜ 6 አንጻር ይህ ነገር እንዴት ይታያል፣ ከቃሉ አንጻር ከትርጉም አውዱ ምናምን እየተባለ እሱ ላይ የተወሰነ ነገር ይባልበት። እሱ ላይ አክቹዋሊ የተወሰነ ነገር ተብሎበታል። አሁን ማጠቃለያ ብቻ ነው እየተሰጠ ያለው። ትንሽዬ ደቂቃ ብቻ ብትረጋጋ እዚህ ጉዳይ ላይ ምናልባት እዚህ ጋር ያሉ ሰዎች 2 ደቂቃ ማጠቃለያ ቢሰጡ ያልቃል። ካለቀ በኋላ ምን ይደረጋል? ፈቃደኛ የሆኑ ሰዎች አንተ ለምትጠይቀው ጥያቄ ደግሞ ልክ እንደዚሁ ደግሞ መልስ ይመልሳሉ። አለቀ። ምንም ማለት ያን ያህል ብዙ እንትን የሚልም አይደለም። በቃ አሁን ማጠቃለያ ብቻ ነው የሚሰጠው፣ ክርክርም አይደለም። ኦልሬዲ በቃ ይሄ ውይይቱ ምናምን አልቋል፣ ተዘግቷል። አሁን ማጠቃለያ ብቻ እዚህ ጋር ያሉ ሰዎች ይሰጡና ወደ አንተ ጥያቄ ይገባል። ማጠቃለያ መስጠት የሚፈልጉ ሰዎች እዚህ ላይ ዝም ብሎ መቀመጥ ስለሌለባቸው ርዕሱ ተቋጭቶ ማለፍ ስለሌለበት ድጋሚ ወደዚህ ርዕስ ስለማንመለስ ምናልባት ደግሞ እዚሁ ላይ ጥያቄ አለኝ የሚል ሰው ካለ አንድ ጥያቄ 2 ጥያቄ መቀበል ይቻላል። ከዛ ውጭ ግን እቺን ጥያቄ ምንድነው እቺ ርዕስ ተንጠልጥላ እንዳትቀር በቃ እዚሁ ላይ እንቋጫትና ወደ አንተ ደግሞ እንለፍ። አሁን እዚህ ላይ ወይ ጥያቄ ወይ ማጠቃለያ ያለው ሰው ካለ ይቀጥል። ኦኬ እሺ። ሮሜ 6 ላይ ነበር ጥያቄ። ስለዚህ ልጠብቅና መልሼ ሮሜ 6 ላይ ጠይቃለሁ ማለት ነው። ሮሜ 6 ላይ ጥያቄ ካለ ጠይቅ፣ እድል እንሰጣለን። ሮሜ 6 ላይ ምኑ ላይ ነው ጥያቄ? እስኪ አሁን ዛሬ ከተነሳው ውይይት አንጻር ሮሜ 6 ላይ በጣም ሲሪየስ የሆነ ዲስከሽን ይዛችሁ ነበረ። አዎ ለምሳሌ እንደዚህ ብሎ ይጀምራል። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑር? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን እንደተጠመቀን አታውቁምን? እያለ ስለ ጥምቀት፣ ስለዚህ ስለከበረው የጌታ ትእዛዝ እኛ በጣም ሪስፔክትፉሊ ስለምናደርገው ጥምቀት ያወሳል። ያለዚህ ያለ ሮሜ 6 እውነትና እውቀት ያለዚህ ትክክለኛ እግዚአብሔር ቃል አንድ ኦርቶዶክሳዊ መዳን ይችል የለ ወይ? ለምንድን ነው ሮሜ 6 ላይ ይህንን ሀሳብ የምናወራው?
በመጀመሪያ ደረጃ ሮሜ 6:3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን የሚል ይሄ ስለከበረው በጌታችን ስለታዘዝነው ጥምቀት ያወራል ብሏል። እንግዲህ በጌታችን ምንድነው ወንድማችን ኤፍሬም ደግሞ አንተ ካልከው በተቃራኒ አይ ጌታ ስለሰጠው ስለ ትእዛዙ ጥምቀት አይደለም እያለ ነው። ይሄ የሚያወራው ስለሱ ሳይሆን ስለሌላ ነው እያለ ስለሆነ እሱ ላይ እንጨርስ ተብለው ነው አሁን የተቀመጥነው። እሺ ወዳጄ፣ ከዚህ ውጭ ግን ሌላ እኮ ነገር አለ ላልከው እነሱ ነገሮችን ደግሞ እንሄድበታለን። አንዴ ይህንን ጥቅሱ ላይ የተወሰነ ነገር አድምተን እንይ። አሁን አንተና ኤፍሬምም የተወሰነ የሚላይ ነገር አላችሁ ዝም ብዬ ሳያዩ። ስለዚህ አንተ አንድ ጊዜ ረጋ ብለህ ቁጭ ብለህ ወይም ደግሞ አንተ ሀሳብህን እዚህ ላይ አስቀምጥ። ስለምን ጥምቀት ነው የሚያወራው እዚህ ጋር ሮሜ 6:3 ስለ የትኛው ጥምቀት ነው የሚያወራው የሚለው ላይ የተወሰነ ማብራሪያ ስጠን። ስለ የትኛው ጥምቀት ነው የሚያወራው ወዳጄ? እሺ በቃ አይጠብቅ ስላልከኝ ልጠብቅና ጥያቄን ስጠን፣ ችግር የለውም። ሀሳብህንማ አንገደበውም። ስለምን ጥምቀት ነው የሚያወራው? ስለየትኛው አልገደባችሁትም። በእርግጥ እውነት ሀሳቤ አልተገደበም። በጣም ኧረ ተገድቧል። አልተገደበም። በቃ ካልተገደበ እዚህ ጉዳይ ላይ በጣም ጥሩ። እሺ ጥያቄ ነው እንጂ ያልተመለሰው ሀሳቤ አልተገደበም። ጥያቄ ያልተመለሰ ማለት ሀሳቤ ተገድቧል ማለት አይደለም። ችግር የለም። በቃ ስለዛ የተገደበ ሀሳብ ከሌለ እዚህ ጉዳይ ላይ ጋይስ ጥያቄ ግን ብትመልሱልኝ ደስ ይለኛል። ዳጊ በቃ ችግር የለም። ስለዛ ጠብቅ ሌሎች ባትወርዱ ደግሞ ደስ በተለይ መዝሙር ያሬድ ብትመልስልኝ፣ ምክንያቱም መከራከሪያ ባልሆነው ይመልሳሉ። ችግር የለም ወንድሜ ዳጊ ይመልሳሉ። እሺ ወንድሜ እሺ። ሮሜ 6 ላይ ጥያቄ ያለው ሰው ካለ አንድ ወይ ሁለት ጥያቄ ብቻ እንዳይንዛዛ። በቃ እስካሁን ድረስም ስለመጣ ማጠቃለያ እኔ እየጠበቅኩ ነው። እሱን ልስጥና ኤፍሬም ይቀጥል እና ሌላ ሰው ደሚ ምናምን 2 ደቂቃ ነው በቂ ነው። 2 ደቂቃ ኤፍሬምን ነበር መጠየቅ የነበርኩት። ጥያቄን ከተቀበልኩ በኋላ ጥያቄውን መልሰ ማጠቃላይ በሰጥ ደስ ይለኛል። እሺ 2 ደቂቃ ነው ሪፍሌክሽን ልስጥና ከዛ በኋላ እንትን ትላለህ። ደሚ ቀጥል። ሮሃማ ትልቁ ላይ ማድረግ ከቻልሽ ትልቁ ላይ ብታደርጊኝ ጥሩ ነው። እሺ ምንድነው እንግዲህ ቅድም ስናገር እንደነበረው ማለት ነው ወደ ሀሳቡ ላይ አልገባንም፣ ትርጉም ላይ አልገባንም። እንግሊዝኛው ይፈታ እንደዛ እያልኩ ነበር ስናገር የነበረው። ግን አንፎርቹኔትሊ የሚደግፍ የለም የእናንተም ኮመንተሪዎች እንደሱ ይደግፋሉ የሚል አይነት ነገር መጥተዋል። መምህር በረከት ምናልባት እኔ እያወራው እርሱ ቻት ጂፒቲ ላይም ከሶርስ ጋር ቢጠይቁ ላይ ነው ያለሁት። እንግዲህ ሁላችሁም ታውቁታላችሁ እዚህ ጋር በጌታ ወይ ባይብል ላይ ማለት ነው። እዛ ያለ አንድ ሀሳብ ልንገሮት። እኔ የተናገርኩት የነበረውን በእንግሊዝኛ እናንብብ ማለት እርሱ እንደዛ ብቻ ላንብብ። ፓውልስ ሚሴጅ ይልና ኢን ሮማንስ 6 ይልና ሮሜ 6 ላይ የጳውሎስ መልእክት is that believer in Jesus Christ are no longer condemned to a life of sin and death ይላል። በአይኮነኑም በክርስቶስ ኢየሱስ የሚያምኑ ሰዎች ማለቱ ነው። አት ሞመንት ኦፍ ሰልቬሽን ይልና በሰልቬሽን ወቅት ወይም ደግሞ በሰልቬሽን በድነት ወቅት ኦኬ ሶ we are baptized by the Holy Spirit into Christ days ነው የሚለው እሺ ኦኬ ማይታያችሁ ከሆነ ኦኬ we are baptized by the Holy Spirit into Christ days and subsequent ሪዘረክሽን ይልና ጆን 3:5 ያሳያል። ኤፌሶን 2:8 አንደኛ ቆሮንቶስ 12:13 አክት 8:12 እንደገና እዛው አክት እነዚህን ሁሉ ይደረድርና our day sentence which are inherited through Adam ይልና is reversed through our union with Jesus Christ። ቅድም የሚለውን በአማርኛ የነገርኳችሁን ጠቅላላ ነው በእንግሊዝኛ እየተናገረ ያለው ማለት ነው። ኦኬ ይልና our participation እናንተ ተቀበሉታላችሁ ማለት አይደለም። our participation in his days ይልና burial and resurrection we are not literally crucified as Christ was ይልና እንደ ኢየሱስ ክርስቶስ ክሩሲፋይድ አልሆንም። ኦኬ አልተሰዋንም ይላል። እሺ አልሞትንም ግን ባት ይልና when we believe ማን ነው እንደዚህ እያለ ያለው? ጸሐፊው ማን ነው? አይ ባይብል ጌታዌ ነው ያልኩት which is one of the scholars ነው የሚሆነው። ይሄ ባይብል ጌታዌ አንድ ሰው የሚጽፈው አይደለም የሚያዘጋጀው አይደለም።
እንትን ነው ጥያቄዎች የሚመለሱበት ዌብሳይት ነው። ስፒሪቹዋል ጥያቄዎች የሚነሱበት ዌብሳይት ነው። እኔ እያልኩኝ እርሶ ግቡና ስኮላር እንዲህ ብለው ይፈተዋሉ እንዳለ ሞደርን ስኮላር ኤፍሬም ባለጊዜ እንዳለው ነው የሚሉት የእኛን ማለት ነው። የእናንተን ሪስፔክት አደርጋለሁ። ኦኬ በጣም ብዙ ያገኛሉ። አንተ ያልከውን የማይደግፍ ሀሳብ አለ። አይተው ከሆነ ላሳይ። ፖይንት ላርግ ፖይንት ላርግ ኤፍሬም ብጨርሰውና ፖይንት አውት ብታደርገኝ ጥሩ ነበር። ጨርሻታለሁ ኦልሬዲ ማለት ነው። ኦኬ we are not literally crucified as Christ was ይልና ኢየሱስ እንደሞተ እኛ አልሞትንም ይልና when we believe ስናምን ኦኬ when we believe in him ይላል በእርሱ ስናምን በክርስቶስ ኢየሱስ ማለት ነው and what he did በሰራው ስራ ማለት ነው that he died on the cross for our sin was buried and rose to life okay we are spiritually baptized into his days ይላል። መንፈሳዊ ነው። baptized into his days የሚለው spiritual መንፈሳዊ ነው ይላል። የውሃ ጥምቀት አይደለም እያለ ነው። ከላይ ጀምሮ እኔም ያልኩትን ቃል በቃል ነው። ያሬድዬ እሱን እንዴት እንዳልክ አላውቅም፣ ታሳይኛለህ። እዚህ ጋር አሁን ከተናገርኩት ከኔ የሚቃረን ነው። ከዛ the word baptized mean ይልና submerged or ኢመርስድ ይላል። ሰመርጅ ይሄ መስጠም ማለት ይሄ መስጠም መጥለቅ ማለት ነው። ሰመርጅድ ኦር ኢመርስድ ማለት ነው። ሶ አዝ ኤ ቢሊቨር ዊ አር ኦል ኢን ክራይስት ስሩ ፌዝ ይላል። ኦኬ አዝ ኤ ቢሊቨር እንደ አማኞች ዊ ኦል አር እኛ ሁላችን ኢን ክራይስት ስሩ ፌዝ ይላል። በክርስቶስ ኢየሱስ በእምነት በኩል በክርስቶስ ኢየሱስ በእምነት በኩል for all of you who were baptized into Christ have clothed yourself with Christ ወደ ኢየሱስ ቀርባችኋል ደርሳችኋል ይላል። አሁን ያሬድዬ ከኔ የተለየውን ብትነግረኝ ደስ ይለኛል። አሁን እኔ ቅድም ስናገር የነበረውን ቃል በቃል በእንግሊዝኛ ተናገረው እንጂ እኔ ያልኩትን ነው በነገራችን ላይ እዚህ ጋር የተጻፈው እና አሁን አሳየኝ፣ ከኔ ጋር የሚጋጨውን እዚህ ጋር አሳየኝ። ኦኬ እሺ፣ አንተ የምትለውን እንደማይል ላሳየ ፍሬም። እሺ we are baptized by the Holy Spirit ብሎ አይደለም የሚለው እዛ ወደ ላይ አንድ ፓራግራፍ ከፍልና ሮሜ ብሎ we are baptized by the Holy Spirit ይላል አይደለ አይደለ ፍሬም? yes እዚህ ጋር የተባለው ባፕታይዝ into Christ days ይላል። ባፕታይዝ የተባለው ምንድን ነው? የውሃ ጥምቀት ነው? የመንፈስ ቅዱስ ጥምቀት የሚባል አለ። የውሃ ጥምቀት አይደለም ያሬድ። ኦኬ የውሃ ጥምቀት እንደሆነ ላሳየ እዚሁ እዛ ጋር የሚላል ሁላኑ ፓራግራፉ ጋር ወረደታች ምንድን ኧረ አይልም። እሺ ችግር ላሳይ ነው። አይ እኔ እኮ አይደለም ላሳይ ጨረስኩ አይደል? ሂዝ ዴዝ ብሎ ፓራግራፉ አለቀ። እሺ ትንሽ ወደ ቀኝ አድርገው፣ ወደ ቀኝ አድርገው። እሺ ባፕታይዝድ ባይ ዘ ሆሊ ስፒሪት ኢንቱ ክራይስት ዴዝ አለ በመንፈስ ከዛ ኤንድ ይልና እሺ ቀጥሎ ያለው ፓራግራፍ ከዛ እሺ the word baptized means ይላል። ምንድን ነው የሚለው? the word baptized means ማለት ነው። የቱ ጋር ነው ያለው? እዚህ ታች እዚህ ጋር ነው ያለው። ከፍ በላው ከላይ እሺ አይ ከዚህ ጋር አንድ ጊዜ ከላይ ወደዚህ መጣህብኝ ብዬ ነው። እሺ ይሄንንም እንደው ምክንያቱም the word baptized ብሎ ከላይ ያለው አይ ከኔ ከዛ ቀን ነበር የቀጠልኩት። ችግር የለም እዚህ ጋር ማሳየኝ። እሺ ሰው ከላይ ምን ብሏል? we are baptized ይላል አይደለ? በሆሊ ስፒሪት ይላል አይደል? ኖ እሱማ እንጨርሰው ካለ እሱ ከዛ ይቀጥል አይደለም እኮ ያማ እንደዚህ ነው። ለምን ላሳየክ ነው ፍሬም? ልጨርስ ቆይ እንዴ ኖ ላሳየህ ፖይንቱን መጀመሪያ አንድ ሁለት ሶስት አራት አምስተኛ እኮ ነው ይሄ አምስተኛ መስመር እኮ ችግር የለውም ላሳይ ስለዚህ ነው ይሄንንማ እንጨርሰው። እንደዚህ እኮ ነው የሚለው አምስት ነው እንደውም ስድስተኛ መስመር ነው እንዲህ ነው እኮ የሚለው ይሄ we are baptized ይልና by the Holy Spirit into Christ days ይላል። we are እኛ በመንፈስ ቅዱስ ኦኬ በመንፈስ ቅዱስ አማካኝነት ኦኬ በኢየሱስ ቅድም እንዳልኩት ማለት ነው into Christ days baptized the Holy Spirit baptized by the Holy Spirit the Holy Spirit ማለት በመንፈስ ቅዱስ ማለት ነው። በመንፈስ ቅዱስ መጠመቅ ማለት ነው። ኦኬ ይሄ የውሃ ጥምቀት ነው ወይስ አይደለም? አይደለም። እሺ ጥሩ ኧረ ኖ አይደለም። አታስታውስም እንደ ዮሐንስ ደቀ መዝሙሩ ምንድን ነው ያለው? እኔ በውሃ ጠምቃችኋለሁ ከኔ በኋላ የሚመጣው ብለው ኢየሱስን በመንፈስ ቅዱስና በእሳት ያጠምቃችኋል አለ። ሮሜን ነው እዚህ ጋር እየፈታ ያለው ዮሐንስ። ስለዛ ነው የሚያወራው ሮሜን ነው እየፈታ ያለውና ይኸውልህ ፍሬም ዮሐንስን ሳይሆን ሮሜ ነው እየፈታ ያለው። ሮሜ ላይ ያለውን ጥምቀት
ከጌታ ጋር አንድነት ይጠመቅን የሚለውን ያ ባፕታይዝ አሁን ይሄ የሚለውን አንተን አይደግፍም ያልከው የቱ ጋር ነው? እኔ አልገባኝም። ይሄ እኔ እኮ ያልኩትን ቅድም በእንግሊዝኛ ነው ቃል በቃል የተጻፈው እዚህ ጋር ማለት ነው። እኮ እሺ ላሳይ እኮ አሁን እኮ ላሳይ። እሺ ስማኝ። እሺ እሺ እንደማይደግፍ እኮ ግን ከዛ የቀጠለ ይኸውልህ ክራይስት ዴዝ ኤንዲል እና ይኸው ሰብስኩዌንት ሪዘሬክሽን ነው የሚለው። ከዛ ጥቅሶቹን አስቀምጦ አወር ዴዝ ሴንቴንስ እያለ ነው የሚቀጥለው። ከዛ አንድ መስመር ይኸውልህ አንድ መስመር ከዛ ሁለት መስመር ሶስት መስመር አራት መስመር አለ በመሃል። ከዛ እዚህ ጋር መጥተሃል። እዚህ ጋር ምንድን ነው ያየው? ይሄም እኔ የሚለው ነው የሚለው እዚህ ጋር። እሺ ቀጥል። እዚህ ጋር ምንድን ነው ያየው? ያሬድ ይቅርታ ከመቀጠል በፊት ያሬዶ ርዕሱ ምንድን ነው? አትግባ ነው አማን ቆይ አንድ ያማን ችግር የለውም። ኧረ እባክህ ነው ከላይ ችግር ያለውን የለውም። ርዕሱ ቪዲዮ ላይ ማለት ነው። ይፋዬ ከላይ ያለው አይታይም። ኑሐሚን የመጽ ስራ የሚለው 4 ኪሎ ኖ እሱ ጠፍቷል፣ አይታይም። ከታች ከላይ ወደ ስኩል አደረገውና ፓራግራፉ በላይ ርዕሱ ቶፒኩ ማለት ነው። ያመጣኸውን ፓራግራፍ ቶፒክ ነው የሚል ከላይ ርዕሱ አይታይም ነው ለማንበብ ነው። ይፋዬ እኔን ነው እንዴ እያልክ ነው? የዚህን ርዕሱን አሳየን ብሎ ነው ሄደሩን ታይቱል ኖ እኔማ እንትን ያደረኩት ይኸው ርዕሱ የምትፈልግ ከሆነ ዋት ዳዝ ባፕታይዝ ኢንቱ ሂዝ ዴዝ ሚን ኢን ሮሜ 6 ይላል። ቴንክ ዩ ቀጥሉ። እሺ እሱን ነው እያብራራ ያለው። እሺ ኤፍሬም አሁን በደንብ አስተውል የኔን ፖይንት። ኦኬ ሶ ምንድን እያለ ያለው ከላይ ፎር ኦል ዩ አር ሁ ዌር ባፕታይዝድ ኢንቱ ክራይስት ይላል አይደል? ሶ ባፕታይዝ በመንፈስ ቅዱስ ይላል። በመንፈስ ቅዱስ እንዳትረስኩሽ፣ ችግር የለውም። በመንፈስ ቅዱስ የጠመቅን ሁላችን ይላል። ሮሜን እያብራራ ነው ያለው። ኦኬ ሶ ሮሜ ላይ ምን የሚል ስላለ ባፕቲዝም የሚል ወርድ ስላለ ባፕታይዝ የሚል ወርድ ስላለ ሶ ያንን ጥምቀት ምን አለው? በመንፈስ ቅዱስ መጠመቅ አለው እና ከዛ the word baptized አለ አይታችሁ ከታይ አይደል? አሁን ታች ላይ እዚህ ጋር መጣ። ይሄን እናብራራው። እሺ አዎ እሱን ይኸውልህ ስንጠመቅ ከሞቱና ከትንሣኤው ጋር ህብረት የምናደርግበት ነው። በመንፈስ ቅዱስ ስንጠመቅ አለ አይደል? በመንፈስ ቅዱስ ስንጠመቅ ከሞቱና ከትንሣኤው ጋር ህብረት የምናደርግበት ነው። ኦኬ ከዛ ያንን ጥምቀት the word baptized ይላል። ከላይ የተጠቀሰውን ይዞ መጣና ባፕታይዝ ማለት ይላል። ባፕታይዝ ማለት ምንድን ነው ማለት the word baptize means ምንድን ነው የሚለው? ከላይ አንድ ስቴፕ ከላይ the word baptize means submerged. okay the word baptized means ይልና submerged or immersed ይላል። ኦኬ submerged or immersed የሚባለው ለምንድን ነው? አይ ይሄ እኮ submerged ይሄ ማለት መጥለቅ እና መዘፈቅ ማለት ነው። ይሄ ለውሃ ጥምቀት ነው ወይስ አይደለም? ኢመርስድ ማለት መጥለቅ መዘፈቅ ማለት ነው። ይሄ ለውሃ ጥምቀት ነው ወይስ አይደለም? አይደለም እያለ ነው። ስለ ውሃ ጥምቀት አይደለም እያለ ነው። አዘ ቢሊቨር እያለ ይኸው ያስረዳሃል እኮ አዘ ቢሊቨር ይላል። ቀጥሎ አዘ ቢሊቨር ዊ አር ኦል ኢን ጂሰስ ክራይስት ትሩ ፌዝ ፎር ኦል ኦፍ ዩ ሁ ዌር ባፕታይዝድ ኢንቱ ክራይስት ሃቭ ክሎዝ ቱ ዩርሰልፍ ዊዝ ክራይስት እያለ ከላይ ቀጥለውን ሀሳብ ነው የሚናገረው። ስለ ውሃ አይደለም፣ ስለ ውሃ ጨርሶ አይነሳም። ስለ መንፈስ ቅዱስ ጥምቀት ነው እያለ ነው የሚናገር። ለመንፈስ ቅዱስ ጥምቀት መዘፈቅ ይባላል፣ መነከር ይባላል። ይኸው እንዴ ነው ባፕታይዝድ ማለት እንግዲህ እንግሊዝኛውን እኔ እንግዲህ አይደለም የምትሉኝ ከሆነ ትርጉም ማምጣት አለባችሁ። አሁን ባፕታይዝድ ሚን አለ የጥምቀት ትርጉም ማለት አለ። ኦኬ ቆይ የጥምቀት ትርጉም ማለት አለ እና እንግሊዝኛው ሰመርጅድ ኦር ኢመርስድ ነው የሚለው መዘፈቅ ወይ መጥለቅ ማለት ነው። እንግሊዝኛው እንደዛ ነው የሚፈታው። እኔ ሰመርጅ ሌላ ትርጉም ካላቸው አምጡ። ትክክለኛው ግን እንደዛ ነው። ሰመርጅድ ኢመርስድ ማለት ነው። ይሄ ማለት ነው ጥምቀት አለና ሰመርጅድ ኦር ኢመርስድ ማለት ነው። ያ ምን ማለት ነው? መጥለቅ መዘፈቅ ማለት ነው። ይሄ እንግሊዝኛ ሆነ እንደምንፈታተን ነው። መንፈስ ቅዱስ ነው። ይሄ ለውሃ ጥምቀት አይደለም። ይሄ የሰባተኛ ክፍል እንትን ቋንቋ እኮ ነው። ኤፍሬም ያሁን እኮ የሰባተኛ ክፍል ምናምን ጉዳይ አይደለም። አሁን መጥለቅ እኮ አይደለም ካልክ ተርጉማ እንግሊዝኛ እኔ የተናገርኩት መጥለቅ መዘፈቅ ማለት አይደለም ካልክ እኔ አርመኝና እንሂድ እያልኩ ለውሃ ጥምቀት የሚነገር አይደለም ወይ? ይሄ ቃል ነው የምልህ ያለሁት አይደለም። የውሃ ጥምቀት የሚል የለም። በመንፈስ ቅዱስ መጠመቅ ነው ብሎ እኮ ነው መጥቶ እዚህ ጋር እየተናገረ ያለው። ስለዚህ ለመንፈስ ቅዱስ ጥምቀት ነው መዘፈቅ መነከር የሚባለው ለመንፈስ ቅዱስ ጥምቀት ነው ነው ጥምቀት። እዚህ ጋር ምንድን ነው የሚለው? the word baptized mean አለ። ባፕታይዝድ የሚለው ቃል ትርጉሙ አለና ከዛ ምን አለ? ሰመርጅድ ኦር ኢመርስድ አለ። መዘፈቅ ወይም መጥለቅ የሚል ነው ብሎ ነው እንደዛ ነው ያለው በእንትን ውስጥ ምን ውስጥ ነው አሁን? ይሄ ከዛ በኋላ አዘ ቢሊቨር ብሎ ሴንቴንሱን ይቀጥል።
ይሄ የሚነገረው ለውሃ ጥምቀት አይደለም? ውሃ ውስጥ ስትገባ ውሃ ውስጥ ገብተህ ስትወጣ አይደለ? ውሃ ውስጥ መስመጥ አሁን መነከር ያሬድ አንተ መዘፈቅ ይባል እዚህ ጋር እንደዛ የሚል የለም። ለውሃ ነው አይደለም የሚለው ስለማመን ነው እያለ እየነገረህ እኮ ነው። ስለማመን ነው፣ ስለ ውሃ ጥምቀት አይደለም እያለ ስለማመን አይልም ኤፍሬም። ምክንያቱም ይኸውልህ ታች እዛው ረረ ቀጥሎ ይላል። ይኸው 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 ይላል። ጌታ ቆይ ይላል። እሺ ቆይ ጌታ አንድ ጊዜ አስ ቢሊቨርስ ይላል። ቆይ እኮ ላንብበው ከላይ ኤፍሬም የዛ ባፕታይዝድ የሚለው ጋይድ ሰብመርጅድ ኦር ኢመርስድ ብሎ ይኸውልህ ቆይ the word the word baptized means baptized means አለ submerged ሰብመርጅድ ኦር ኢመርስድ አለ in ኢመርስድ አለ። ኦኬ ምን ውስጥ ነው የምትጠልቀው እና የምትዘፈቀው ኤፍሬም? ኢን የሚለው ምን ውስጥ ነው? መጥለቅ ወይም መነከር መግባት የሚለው ምን ውስጥ ነው? ይኸው በክርስቶስ እሱማ እስካሁን የምንወያዩ እሱ አይደል እንዴ? በክርስቶስ ውስጥ ነው። በክርስቶስ ውስጥ ተነከረክ ተዘፈክ። ደግሞ እንግሊዝኛ ትችላለህ እንዴ? እየሳክ ነው። ካሜራ ከፍተህ እናውራ። ኤፍሬም የከኔ ጋውን በክርስቶስ አናባቢውን ጠይቄህ እንዳላስለቅስ አይደለም። ትልቅ ነገር እኮ ይዘናል። እንትኑን ልትፈታ ቀርቶ። እሺ ቀጥል። አይ ከፍቶ ካሜራ እንደሚያውቅ ሲስቅ ነው ያሳቀኝ። እሺ አዘ ቢሊቨርስ ይላል። ከዛ እየፈታው ሊድ በክርስቶስ ውስጥ ተነከርክ ተዘፈክ ይባላል። እኔ ምን ላድርግ? እያነበብኩ እኮ ነው ያሬድ። ይኸው እዚህ ጋር እኮ እንደዛ ብለን አድምጠ ዊ አር ይልና ዊ አር ባፕታይዝድ ባይ ዘ ሆሊ ስፒሪት ኢንቱ ክራይስት ዴዝ እያለ ነው። እኔ ምን ላድርግ? ምንድነው ያ ባፕታይዝም በምንድን ነው? አሁን እንግሊዝኛም አንብቤ አልተረዳዳንም፣ አማርኛም አንብቤ አልተረዳዳንም። ምንድነው ማድረገው ያሬድ? በቃ እኔ ራሴን ችግር የለውም። ሀሳብን ስጥና በቃ ኦኬ መልካም። እኛ እዚሁ ላይ ሀሳብ እንሰጣለን። እሺ ኤፍሬም እሺ እናንተ ልክ ነው። ኦኬ እኔ እኮ እንደዛ እንደምትሉ አውቃለሁ። እሺ ሀሳቤን ልጠቅል፣ በአንድ ደቂቃ ውስጥ ልጠቅልል። ይቅርታ ስላረዘምኩ ይሄን ያህልም ማለት ነው፣ ስለጠየቀኝ ነው። እሺ ይህን ክፍል ይዤ የመጣሁት ምንድን ነው፣ ይሄ ብቻ አይደለም። ጠቅላላ ስኮላርስ መዓት ስኮላርስ እኔ የምለውን ነው የሚሉት፣ እንደዛ ነው የሚፈቱት ማለት ነው። በእናንተ ሳይድ ያሉትን አይደለም የምለው። ቅድም ይህንን የሚያነሳው ማንሳት አልፈልግም ነበር። እኔ መጽሐፍ ቅዱስ ላይ ብቻ ነው። እኔ በቃ የሰሞኑ ዓላማዬ መጽሐፍ ቅዱስ ላይ ብቻ ሳልወጣ መጽሐፍ ቅዱስ ላይ ብቻ መወያየት ነው። በግድ ስላስጨነቁኝ መምህር በረከት እሳቸው ናቸው ማይሉ የእናንተ ኮሜንተሪዎች እንደዚህ ነው እንደዚህ የሚል ትርጉም የለም ምናምን ብለው በተደጋጋሚ ሲናገሩ ሰው ሚስ ፕሬዘንት እንዳያደረጉኝ ብዬ ነው ያመጣሁት እንጂ ማምጣትም አልፈልግም ነበር። ጠቅላላ ኮሜንተሪዎች እኔ እንደምለው ነው የሚሉት የሚያምኑት። ለጥምቀት አይደለም ወይ? ለጥምቀት ነው ክፍሉ የሚያወራው፣ ስለ ጥምቀት ያወራል። ሶስት ግን ለጥምቀት አይደለም ነው ከመጀመሪያ ጀምሮ ክርክሬ ከመምህር በረከት ጋር ሳወራ። አራት ላይ ኦፍኮርስ ስለ ጥምቀት የሚያወራበት ክፍል አለ። ሶስት ላይ ግን እያወራ ያለው ስለ ጥምቀት አይደለም ነው። እንደውም እኔ እንድትመረምሩ በዚህ አጋጣሚ የምጠይቆት መምህር በረከት እርስዎ ቸርች ፋዘርስ ብለው ራሱ ሜንሽን የሚያደርጓቸው አያይዘው ነው የሚፈቱት ማለት ነው። ሲፈቱ ሶስትን አራትን አንድ ላይ ነው አድርገው የሚፈቱት እና እዛ ላይ ከክርስቶስ ጋር መተባበር እያለ የሚያነሳው ሀሳብ ከየቱ ጋር ነው? ከሶስት ጋር ነው ወይስ ከአራት ጋር ነው አድርገው እሱን እንዲመረምሩ እኔ እሱን አቤግ እንደ ልመና አቀርባለሁ። ግን እኔ ዝም ብዬ አይደለም የምለው፣ እንግሊዝኛው ከማንበብ ውጭ ትርጓሜው እኔ እንደምለው ነው የሚለው ለማለት ነው ይህንን ያመጣሁት። አመሰግናለሁ። ኦኬ ኔክስት ማን ነው ሀሳብ የሚሰጠው? እኔ ልስጥ መዝሙር። እሺ ቆይ እርስዎ ድጋሚ ወይ ሜይ ቢ ስላገኙ አኬ ሀሳብ አለ፣ ከዛ ወደ እርስዎ እመጣለሁ። የኔን ተራ ለመምህር በረከት እሺ ልስጣቸውና ይሄዱበት። እሺ ችግር የለውም። እንትን ባላንስ ለማድረግ ብዬ ነው እንጂ እሳቸውማ መምህር ይቀድማሉ። ትክክል። እሺ መምህር ይቀጥሉ። ደቂቃ እንግዲህ አላዝንም። በቃ እኔን ሪፈር ስላደረገ ነው ያነሳው የገባሁት። በመጀመሪያ ኤፍሬም አሁን ያመጣው ነገር እኮ ቅድም እሱ ካለው ጋር የሚቃረን ነው። ቅዱም ኤፍሬም ቁጥር 4 እኮ ስለ ጥምቀት ስለ ውሃ ጥምቀት ነው የሚያወራ እያለን ነበረ። ግን አሁን ቁጥር 4፣ 5 ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ የሚለውን ሁሉ እሱ ያነሳው አካል በአንድ ላይ ነው እያብራራ ያለው አሁን ያወጣልን ጽሁፍ ማለት ነው። ስለዚህ ከኤፍሬምም ጋር ከራሱ የሚቃረን ነው። ስለ ሪሰሬክሽን ስለ ዴዝ ሁሉ እያወራ ነበረ እዚህ ጽሁፉ ማለት ነው። ኤፍሬም ደግሞ ቅድም ለይቷል፣ 3 እና 4 የተለያዩ ናቸው ብሎ ነግሮናል። አሁንም ደግሜ አፊርም የማደርገው ቅዱስ ጳውሎስ ኮንትሮቨርሻል የሆነ ቋንቋ አይጠቀምም። ጥምቀት የሚባል ነገር ምዕመናን የሚፈጽሙት አለ አይደል? ጳውሎስ ይህም በሚጽፍበት ሰዓት ጥምቀት የሚባል ስርዓት አለ፣ ጥምቀት የሚባል ትእዛዝ አለ ምዕመናን የሚፈጽሙት።
ጥምቀት እያለ እያወራ እነዚህ ምዕመናን ስለ እምነት አድርገው ይወስዱልኛል ብሎ ነው እንደሚጽፈው። እነሱ እኮ ኦልሬዲ ጥምቀት ምን እንደሆነ ያውቃሉ። ፕራክቲካሊ የሚፈጽሙት ነገር ነው እና ይሄ ለትርጉም የተጋለጠ እንትን አይሰጥም ጳውሎስ። ጥምቀት ሲል ጥምቀት ነው ጳውሎስ። ምክንያቱም ጥምቀት ምዕመናን የሚፈጽሙት ነገር ስለሆነ ስለ ጥምቀት ካወራ ስለ ጥምቀት ነው እንደሚረዱት የሚያውቀው እሱ እንጂ ስለ ጥምቀት እያወራው ስለ እምነት ይወስዱልኛል ብሎ ጳውሎስ እንደዚህ አይነት እንትንም የለበትም። እና አንደኛ እሱ ነው። ሁለተኛ ቅድም ደጋግሜ ያልኩት 4 እና 5 3 እና 4 ቁጥር 3 እና 4 ዊዘር ፎር በሚል ቃል ተገናኝቷል። ማብራሪያ ነው የሚለውን ኤፍሬም ኮሜንት አላረገበትም። ግን አንድ የፕሮቴስታንት ስኮላር ላወጣ እንደ ምስክር የወርልድ ቢብሊካል ኮሜንተሪ ነው። የኔ ካሜራ ትንሽ እንትኑ ያስቸገረ መሰለኝ። ይታያቸዋል? ኦኬ ሶሪ፣ እንትኑ ተገልብጧል። ቆይ ላዙረው አንዴ። ይታያል አይደል? ይታያል መዝሙሬ? ይታያል። አሁን ወርልድ ቢብሊካል ኮሜንተሪ 2 ቮሊዩም ነው። ሮማን 1 እስከ 8 እና ከዛ በኋላ ደግሞ ሁለተኛው ቮሊዩም ይቀጥላል። እና ይሄንን የሰራው ጄምስ ዲጄ ደን የሚባል የፕሮቴስታንት ስኮላር ነው። በጣም በኒው ቴስታመንት እንደውም በጣም የታወቀ ሰው ነው። እሱ ይሄንን እንዴት እንደሚፈታው እኔ ያውላችሁ። ይሄ ቁጥር 3 ነው የሚፈታው እዚህ ጋር or do you know not that all of us who were baptized into Christ were baptized into his days የሚለውን ሲያብራራ እዚህ ጋር ምን ይላል? this would be መመብራከት አይገስ ቪዲዮ the initiation rites of ቪዲዮ ሲከፍቱ the mystery cults። ኦኬ ስለዚህ ያንቱን ማሳየት አንችልም ማለት ነው። ዘግቶ አንብቡልን፣ ችግር የለውም። እሺ ዘግቼ ላነብላችሁ። what would be the more familiar phrase baptized into Christ የሚለውን ሲያብራራ have meant for Paul's readers የቅዱስ ጳውሎስ አንባቢዎች ባፕታይዝድ ኢንቱ ክራይስት የሚለውን የታወቀ ፍሬዝ እንዴት ነው የሚረዱት ብሎ ሲያብራራ ምን ይላል? one possibility is that they would have recalled their own baptism understanding it as an act that united them with Christ ይላል። this would be all the more likely if they were familiar with the initiation rites of the mystery cults የሚስጥራት አፈጻጸም ስርዓት በጥምቀት በውሃ መዘፈቅ እና ከውሃ መውጣት ነው። በእነሱ አይምሮ ውስጥ ለእነሱ የሚፈጥረው ስሜት ይሄ ነው ብሎ ያብራራል። ስለዚህ እነዚህ እነ ጄምስ ደን እንደዛ ነው ፕሮቴስታንቶች የሚተረጉሙት። የኛ የፓትሪስቲክ ትራዲሽን የታወቀ ነው። ኤፍሬም አሁን ያወጣው ምስክር ደግሞ ራሱንም ኮንትራዲክት የሚያደርግ ነው። ምክንያቱም እሱ ቅድም የፈጠረውን ዲስቲንክሽን የሚያጠፋ ነው። ቅድም ኤፍሬም ቁጥር 3 እና 4 ለይቶ ነበር የተረጎመው። ቁጥር 4 ቢያንስ የውሃ ጥምቀት ነው ብሎ ነበረ። እሱ አሁን አውጥቶ ያብራራው ማብራሪያ ግን ሁሉንም አንድ ላይ ነው የሚተረጉመው እና ዲስትሪክሽን የለም። ራሱን ኮንትራዲክት የሚያደርግ ማስረጃ ነው ያመጣው። ኦኬ እሺ፣ አይገስ አኬም ወርዷል መሰለኝ። ደሜን የቀረው ደሜ ጥያቄን አቅርብና ከዛ ወደ ዳጊ ብንሄድ ጥሩ ነው። ከዛ መምህር ኤፍሬምም ያው ዳጊን ጥያቄ እኛም ስላለን መመበረከትም መልስ ለዳ መምህር ኤፍሬም ያው ጊዜም ስላላገኙ ዳጊ ጥያቄ እንዲያቀርብ አድርገን እሱን ደግሞ አድሬስ እናደርጋለን። ደሜ ወደ ዳጊ ከመሄዳችን በፊት እዚህ ላይ እንጨርስ። ኦኬ እሺ፣ መዝሙርዬ ቴንኪው አመሰግናለሁ። ሌፊ ቅድም እዛው እንግሊዝኛውን ሲያነበው
በአጋጣሚ መልሱንም አግኝቼዋለሁ፣ ግን እሱ በአንደበቱ እንዲለው ፈልጋለሁ። እዚህ በእንትን ሮሜ 6:3 ላይ ያለው ጥምቀት ከክርስቶስ ጋር ያለ ነው አለና ምን አይነት ጥምቀት እንደሆነ እንዲገልጥልኝ ነው። ምንድን የሚለው ቃሉ? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላልና ይሄኛው ጥምቀት የውሃው ጥምቀት አይደለም ብሎ ነበር። የውሃ ጥምቀት አይደለም ብሎ ነበር እና ይሄኛው ከክርስቶስ ጋር አንድ የምንሆነው ጥምቀት በእምነት ተጠምቅ ያለው ብዬ ነው አንድ የምሆነው ወይስ ደግሞ አክሽን አለው ወይስ በእምነት ከክርስቶስ ጋር ተጠምቅ ያለው ነው የምለው? ምን አይነት ጥምቀት ነው የሚለውን እንዲያስረዳኝ ነው። ቴንኪው፣ አመሰግናለሁ። አይ እኔ ደሜ በደንብ አልሰማኝም ማለት ነው። እኔ 3 ላይ ስለሚያወራው ስለ ውሃ መጠመቅ አይደለም፣ ከ4 ግን ስለ ውሃ ጥምቀት ነው። ከ4 በኋላ ከሞቱ ጋር እያለ ሁለቱን እያነጻጸረ ያመጣው 4 ላይ የውሃ ጥምቀት ነው ብዬ ነበር ስናገር የነበረው እና አልሰማኝም ማለት ነው። እና ሶስት ላይ ከሆነ ግን ሶስት ላይ ከሆነ አሁን እኮ ማስረጃ አሁን እንደውም መምህር በረከት ያመጣው ማስረጃ ኤፍሬም እንደውም እሱን እንትን የሚል ነው። ምክንያቱም አሁን ያመጣው ማስረጃ ሙሉ ለሙሉ ጥምቀትን የውሃ ጥምቀት አይደለም የሚል ነው አይነት ነገር ነው ሲናገረው የነበረው። አይ እንደዛ አይደለም፣ ሙሉ ክፍሉ እንደዛ አይደለም። በረከት ጋር ከምትገባብኝ አንተ ራስህ ይሄኛውን ጥምቀት በምንድን ነው ከእሱ ጋር አሁን ይሄኛውን ጥምቀት በምንድን ነው ከክርስቶስ ጋር ልተባበረው የምችለው? በውሃው ጥምቀት ነው ወይስ ደግሞ በእምነት በሆነ ጥምቀት ነው? አሁን አንተ መተባበርህ መተባበር ሲጀምር የሚጀምረው ከማመን ነው። ታምንና ከዛ በኋላ ደግሞ ያን ማመን መጀመሪያ ይቀድማል ማለት ነው። በክርስቶስ ማመን የመጀመሪያው በክርስቶስ ውስጥ መጠመቅ የሚለው ሀሳብ እሱ ነው ብዬ ከመጀመሪያ እንደተረጎምኩት ነው። ከክርስቶስ ኢየሱስ ጋር በክርስቶስ ኢየሱስ መጠመቅ የሚለው ወይም በሞቱ የሚለው ምንድነው? ሞቱን ማመን አለብህ ነው። ሞቱን ማመን አለብህ፣ ስራውን ማመን አለብህ። አሁን ቅድም ሳሳይ እንደነበረው ማለት ነው። ከዛ በኋላ ያንን ካመንክ በኋላ ህብረት ልክ እንደ የጌታ እራትን ስናወራ እንዳለው ህብረት ያለው አይደለምን እንደሚል ልክ ይሄኛው ጥምቀቱ ደግሞ ከዛ ከኢየሱስ ክርስቶስ ሞት ጋር አሁን በጥምቀት ሰዓት ሞተን አይደል የምንነሳው? ቅድም ስንነበረው መጥለቅ መዘፈቅ የሚለው ሀሳብ ማለት ነው። ስንነሳ ስንጠልቅና ስንነሳ እኛ ባንኖርም በዛን ወቅት ይላል አደለ? ቅድም ባንሞትም ከኢየሱስ ጋር አብረን ግን አሁን በመጠመቃችን ከሞቱን በሚመስል ሞት ሐዋርያው ቅዱስ ጳውሎስ እንደሚለው ማለት ነው ትንሣኤውን በሚመስል ትንሣኤ ደግሞ እንተባበራለን። የምንተባበረው በውሃ ጥምቀት ነው። ትብብሩ የውሃ ጥምቀት ነው። ስለዚህ ይሄኛው ቁጥር ሶስቱ የውሃ ጥምቀት ነው ማለት ነው አይደለም? ቁጥር 3ማ አይደለም። ይሄን ሁሉ ሰዓት አውርቼ እንደሚል ቁጥር 4 ይሄ ቁጥር 3 የውሃ ጥምቀት አይደለም መሰለኝ ከሆነ ምን አይነት ጥምቀት ነው? የእሳት ጥምቀት አይደለም። ይሄ የመጥምቁ ዮሐንስ ጥምቀት አይደለም። የንስሐ ጥምቀት አይደለም አይደል? ይሄ ጥምቀት ምን አይነት ጥምቀት ነው? እዚህ ያለው ጥምቀት ምን አይነት ጥምቀት ነው? የእሳት ጥምቀት ነው? የውሃ ጥምቀት ነው? የጌታችን የውሃ ጥምቀት ማለት ነው? የንስሐ ጥምቀት ነው? የምን ጥምቀት ነው? 5 ጥምቀት አለ መጽሐፍ ቅዱሳችን ላይ። ይሄኛውን ከምን ጥምቀት ጋር ልውሰደው? ቁጥር 3 ከምን ጥምቀት ጋር ልውሰደው? እሺ በጣም ጥሩ። ይሄኛው ጥምቀት አሁን ቅድም ያነበብኩት ላይ መንፈሳዊ ጥምቀት ነው። በመንፈስ ቅዱስ አማካኝነት በክርስቶስ ኢየሱስ ሞት የምንጠመቀው መንፈሳዊ ጥምቀት ነው ብሎ ነበር ያነበብኩት ደምዬ። ስለዚህ እንደዛ ነው፣ መንፈሳዊ ነው። ጥምቀት የሚለው በክርስቶስ ኢየሱስ ማመን፣ ሞቱን የተሰራውን ስራ መቀበል፣ እንደዛ ማለት ነው። ከዛ በኋላ እሱን ስታምና ስትቀበል ስለ ሆሊ ስፒሪት ጥምቀት እንዳልሆነ ነው። ቅድም አንተ ካመጣ ስኮላሮች ቃል በቃል የሚለው ምንድነው? ቃል በቃል የሚለው እዛ ላይ we are baptized by the Holy Spirit into Christ's days and subsequent resurrection ይልና ጆን 3:5 እንደዛ እየጠቀሰ ይሄዳል። ስለዚህ እንደዛ ሜንሽን ያደርጋል። ዮሐንስ 3:5 ራሱ የሚናገር የመንፈስ ቅዱስ ጥምቀት መሆኑን ይናገራል ነው ያመጣው ማስረጃ። የመንፈስ ቅዱስ ጥምቀት መሆኑን አይናገርም። ያው ጭቅጭቅ አይሆንብን ጨርሻለሁ። ጥቅሱን አንተ እንደፈለክ ማለት ትችላለህ። እኔ ግን አሁን ከታች እየጻፉ ነው። እኔ ምን ላድርግ እኔ እኮ በቃ አሁን ማስረጃ አምጥቼ ማስረጃ ነው እያሳየሁ ያለሁት እና ማስረጃ ትክክል አይደለም። ማስረጃ የመንፈስ ቅዱስ ጥምቀት ነው ብለን እንድንቀበል አያደርግም ያመጣው ማስረጃ። ኦኬ እንግዲህ ማስረጃው ቃል በቃል የሚለው አሁን ቃል በቃል ነው ያነበብኩልህ እኮ we are baptized by the Holy Spirit into Christ's days ይላል።
ሰው በመንፈስ ቅዱስ ምን ማለቱ ነው? በመንፈስ ቅዱስ አማካኝነት በክርስቶስ ሞት ተጠምቀናል ብሎ እሱ ሲያብራራ ስለ ማመን ነው እያለ ነው የሚቀጥለው። መልካም እሺ፣ ታንኪ በጣም መምህር ኤፍሬም አሉ? አዎ አሉ። እሺ፣ እስካሁን ድረስ ያው ዝም ብለዋልና ዳጊ እንግዲህ ጥያቄ ያለው ያቅርብና ጥያቄውን አድሬስ እናደርግለታለን። እሺ፣ ጥያቄ መምህር ዳጊ ጥያቄን አቅርብ ወንድም አለ። ዳጊ አለ? ሚዩት ላይ ነው እያወራ ከሆነ ዳጊሻ አለ? ከሌለ ስራ ላይ ሆነ አሁን መጣላ። ቀጥል ዳጊ ጥያቄ። አንድ 5 ደቂቃ ይቅርታ፣ ያው ጠብቄ በዚህ ሰርፕራይዝ ስላደረጋችሁኝ አንድ 5 ደቂቃ ከሰጣችሁኝ። እኔ ዳጊ ግን የምትጠቀማቸው ወርዶች እሺ፣ ጥያቄውን ሰምቼዋለሁ። ትንሽ አንድ ለሌላም ሰው ግራ የሚያጋባ እንዳይሆን 1-2 ደቂቃ ብቻ ሀሳብ ልስጥ። ጥምቀትን በተመለከተ ወንድሞቻችን ብዙ መረጃዎችን ይዘው መጥተዋል። በውኑ አባቶች ብለውታል ወይ ያንን ሀሳብ የሚለውን በእኛ ቤተክርስቲያን እንግዲህ የሚጠቀሱትን ሀሳቦች አንዳንድ ጥቅስ ሲጠቀሱ ለሁሉም ግንዛቤ እንድትወስዱ አንድ ተጨባጭ የሆነ መረጃ ልስጣችሁ። ጉባኤ ኒቅያ የሚባለው 318ቱ ሊቃውንት ወይም 3 ምዕት ብለን የምንናገርላቸው አባቶች አሉን እና እኒህ አባቶች ሲሰበሰቡ እኒህ ብቻ የተሰበሰቡ አይደለም። በወቅቱ የተሰበሰቡ 2258 ሰዎች ተሰብስበው ነበረ። ከነዚህ መካከል የተለያየ ሐሳብ የተለያየ አስተምህሮ ይዘው መጠው የምታምኑበትን ሃይማኖት ጽፋችሁ አስቀምጡ ተብለው ሁሉም ተለያይተው ክርስቶስ ባለበት እነርሱ ቃሉን አጽንተው የተነሱት ግን 318 ብቻ ናቸው። ያኔ የተጻፈው ክታብ ዛሬም ልጆች የልጅ ልጆች እያፈራ ዛሬ ድረስ ሲወርድ ሲዋረድ ስላለ በውኑ የሚቀርብልን መረጃ ከ318 ውስጥ ነው ከ318 ውስጥ ለመሆኑ ከ2000 ምናምኑ ላለመሆኑ መረጃችን ምንድን ነው? እሱ ላይ ማስመር ይጠይቃል። እኛ የምንቀበላቸው አባቶች በቤተ ክርስቲያን ቆጥራ ሰፍራ ሃይማኖተ አበው በሚባል መጽሐፍ ያስቀመጠቻቸው አበው ስላሉ እነሱን መሰረት አድርገን ስናይ ዘኢተወልደ ዳግመ እማይ ወእመንፈስ ቅዱስ የሚለው ዳግመኛ ከውሃና ከመንፈስ ያልተወለደ ይድክል በወይአ ውስተ መንግስት እግዚአብሔር ተብሎ ዘኢተወልደ ዳግመ እማይ ከውሃ ወእመንፈስ ቅዱስ ከመንፈስ ቅዱስ ተብሎ ሁለቱም በየግል ወርድ የተቀመጠ ነው። ሮም 6ም ሲባል የዋለው ነው። በሌላ ቋንቋም ደግሞ አባቶቻችን ሲጠመቁ መጠመቅ ማለት መነከር መዘፈቅ ነው። በመንፈስ ቅዱስ ክርስቶስ መልበስ ከሆነ ደግሞ መልበስ ተብሎ ነው የሚተረጎመው እንጂ አሁን ሲባል እንደነበረው ይህ የግል አመለካከት የሚመስሉ ሐሳቦች ያሉበት ነው። ዞሮ ዞሮ ከልከኝነት በወጣ ከቦዘን ክርክር ከመላበት መንፈስ ይልቅ በወንድማማችነት ሐሳብ ብንረዳዳ የምናወራው ስለ አንድ ራሳችን ስለሆነው ክርስቶስ ነው። ሰው ደግሞ ራሱ አንድ ከሆነ ሐሳቡም አንድ ነው የሚሆን። ብዙ ራስ ሲኖረው ነው ሰው መግባባት የማይችል። በዚያ ብናልፍ መልካም ነው ማለት እወዳለሁ። ወደ ዳጊ ጥያቄ ስመጣ ቅድም እያደመጡ ስለነበረ ድህነት የሚፈጸመው በጥምቀት በኩል ብቻ ከሆነ በሌላ የዳኑ አሉ ብሎ ታምራትን ገድላትን ለመጥቀስ ይመስለኛል ስረዳ ማለት ነው። ምክንያቱም እንደዚህ አይነት ነገሮች በአንድ በኩል ብቻ ከሆነ በሌላ በኩል የዳን አለብህሳ አይነት ነገር ይመስለኛል ጥያቄው እና ይህ ተአምር ነው። ተአምር ደግሞ አይብራራም አይነገርም። ለምን ካልከኝ ከፈጣሪ ዘንድ ወይም በእርሱ በኩል ሁነን ስናየው ህጋዊ ነው። ምንም በእግዚአብሔር ህገወጥ የሆነ አሰራር የለም በሱ በኩል። በሰው ህሊና ግን መልዕልተ ህግ ነው፣ ከህግ በላይ ነው። ይህን ያህላል ይህን ይመስላል ብሎ ማንም ሊያብራራው አይችልም፣ ማብራራትም አይቻልም ከአቅም በላይ ስለሆነ። ለምሳሌ የበለዓም አህያ አፍ አውጣ ተናገረች ይላል። አህያ ያወራል ወይ ብለን ብንናገር አማርኛ ለምዳ ከበለዓም ጋር ውላ አድራ እንዲሁና ከዚያ በለዓም አስለምዷት ወይ ደግሞ እሱ የሚናገረውን ቋንቋ ተናገረች አትሉኝም መቼም። እንዴት ተናገረች ካልከኝ ከህግ በላይ ነው። ይሄ ፍጡር እንዲህ ስለሆነ ብሎ ሊተረጉመው የሚችል ጉዳይ አይደለም። ለምሳሌ
አሁን በመጽሐፍ ቅዱስ መረጃ ላንጣና በለዓምን ባለበት አስቀምጡልኝና አንድ መጽሐፍ ቅዱሳዊ መረጃ ልስጣችሁ። ፈያታዊ ዘይማን አንተ ተቀድሞ ለአዳም በውያ ውስተ ገነት ገነትን ቀድሞ በመግባት አንተ ከአዳም ትቀድማለህ ተብሎ ተነግሮለታል። ሳይጠመቅ ድኗል። መልዕልተ ሕግ ነው። ጥምቀት የሆነለት ምኑ ነው? ጥምቀት የሆነለት ምኑ ነው? በአንጻሩ ወደ ክርስቶስ መንግስት ለመግባት ሁሉም የሚጠመቅ ከሆነ በሲኦል የነበሩት በጠቅላላ ገነት ገብተዋል። በክርስቶስ ደም ገነት ሲገቡ የተጠመቁት መቼ ነው? ይህ መልዕልተ ሕግ ነው። የማነ እድየ መጣውክዎሙ ወኮነቶሙ ጥምቀተ ይላሉ አበው። ቀኝ እጁን አሳያቸው እርሷም ጥምቀት ሆነቻቸው ብሎ ይናገራል ማለት ነው። ስለዚህ ምን ማለት ነው? እግዚአብሔር በሕግም ያለ ሕግም ያድናል። ሕግ ማለት ግን የማን ሕግ ነው? ሕግ ማለት የማን ሕግ ነው? በእግዚአብሔር ሁሉም ሕጋዊ ነው ብያቸዋለሁ። ከኛ አንጻር ግን ከሕግ ውጭም በሕግም በሚመስል መልዕልተ ሕግ በሆነ መስመር እግዚአብሔር ያድናል ማለት ነው። በአንጻሩ ደግሞ ኢትዮጵያውን ጃንደረባ ስታዩት ደግሞ ከውሃ እንዳልጠመቅ ማን ይከለክለኛል አለ። እንደ ፈያታዊ ዘይማን ዝም ብዬ በቃ አምኛለሁ በቃ መንግስተ ሰማያት እገባለሁ ያላለ ለምንድን ነው? ለምን ከተባለ ለሕጋውያን ሕግ ተሰርቷል። ከሕግ ውጭ ለሆኑት ደግሞ እግዚአብሔር ለምሳሌ ጾም ስገድ ይላል። አሁን አዳም ዘቦዝን ሰሚያ ላይ ይስማኤል አልተውት እሱን ሁሉና ጆሮ ያለው መስማትን ይስማ ይላል። ያ ማለት ጆሮ የሌለው ሰውስ? ይህን ደግሞ እግዚአብሔር ያለ ሕግ ያድነዋል። ሕጋውያን ለምንሆን ሕግ ይሰጠናል። ሕጋውያን ሆነው በሕጉ ስገድ ለሚል ሰው ጉልበት ከሌለው እግር የሌለው ስገድ አይባልም። እግር የሌለው ሰው ስገድ የሚሉት ምኑን ነው? እግዚአብሔር ይህንን ያለ ሕግ ያድነዋል። ሕግ በቃ በዚህ መስመር ካልመጣህ ብቻ ብሎ ገደብ ሰጥቶ አይናገርም ማለት ነው። ስለዚህ እግዚአብሔር በሕግም ያለ ሕግም የሚያድን በሕግም ያለ ሕግም የሚመራ ነው። በማን ሕግ? ለሰው በሰጠው ሕግ ማለት ነው። በእርሱ ግን ሁሉም በእርሱ ያለ ነው ማለት ነው። ስለዚህ መጽሐፍ ቅዱስ ለምሳሌ ወይን የሚሰራው በእስራኤል ቋንቋ እንደምታውቁት በጣም ብዙ አይነት ፕሮሰስ ተደርጎበት ተቀብሮ ምናምን ነው አይደል? ወይን የሚዘጋጀው እንደዛ ነው የምታውቁ ሰዎች ማለት ነው። ጌታ ግን እንደዚያ ሳያደርግ ወይን አዘጋጀ። አሁን ይሄ ምንድን ነው? ምን ማለት አሁን ወይን አንጡ ብሎ እዚያ ሰርግ ቤት ሄዶ ሲጠምቅ ሰንብቶ ነው ጌታ? አይደለም። ግን ምን አዘጋጀ? ወይን አዘጋጀ። ይህ ምንድን ነው ሲባል መልዕልተ ሕግ ነው። መልዕልተ ሕግ ማለት በአማርኛ ከሕግ በላይ ህሊናት ድኩማነ ህሊና የሆን እኛ ከእግዚአብሔር አንጻር ማለት ነው። እንዲህ ነህ እንዲያ ነህ ብለን ለምንድን ነው የሰው ያጸደቀው ብሎ